ስለ ካፒታሉ እናውራ። ትንሽዬ ለመክፈት እንዳልከው 4 ሰው የሚሆን 10 ሰው 15 ሰው የምትይዝ ሊሆን ይችላል። ከዛ ደግሞ እስከ ትልቁ ድረስ መነሻ በቃ አንድ ሰው ኮፊ ሃውስ በቃ ልክፈት ብሎ ሲመጣ ምን ያህል ብር ነው የሚያስፈልገው? ኢንቴሪየር ላይ ሰው ተጨንቆ ኮፊ ሜከሮች ላይ ሰው አይጨነቁም። ወይ በጣም የሆነ ሰው ኮፊ ሾፕ መክፈት ፈልጌ ነው ይልሻል። ከዛ እሺ ምን ነበር ምናምን ታወሪያለሽ ጨረሰሽ ምናምን 15 ደቂቃ 10 ደቂቃ 5 ደቂቃ ሰተሽ ካወራሽ በኋላ ስንት ይጨርሳል? እስከ 2 ሚሊዮን 3 ሚሊዮን ስትዩ ኧረ እኔ 20 ሺህ ብር ነው ያለኝ ይልሽ። ያ ኮፊ ሃውስ ነው። ሃውስ ከነቤቱ ከነስሙ ይነግርሻል። ኮፊ ሾፕ ከተባለ ሚኒ የኮፊ ሾፕ መሸጫ ወይ ኮፊ መሸጫ ማለት ነው፣ ወይም ደግሞ የቡና ሱቅ ነው። ሶ ኮፊ ሾፕ ከተባለ በትንሽ ኤሪያ ላይ ወይም ደግሞ ትንሽ 3 በ3 ላይክ 9 ካሬ 10 ካሬ 5 ካሬ አይነት ቤት ቦታዎች ላይ ማሽን ባሪስታ ከዛ በኋላ ሰርቪስ አይነት ነገር ሆኖ ሰው ቡና ትጎዞበት የሚሄድ አይነት ነገር አድርገን ልንከፍለው እንችላለን። ኮፊ ሃውስ ከሆነ ደግሞ በጣም በትልቁ ብዙ ነገሮችን ኢንክሉድ ያደረገ ኮፊ ሃውስ ሊሆን ይችላል። ስለዚህ እኛ ሀገር ግን ሙሉ ለሙሉ አሁን ኮፊ ሃውስ ኮፊ ሾፕ የሚል እንትን ልዩነት እስካሁን በዚህ ልዩነት እየተከፈተ አይደለም። ሙሉ ለሙሉ ኮፊ በሚለው ነው እየተከፈተ ያለ። ግን ሁሉንም ኮፊ ሾፕ ኮፊ ሃውስ ምናምን እያደረግን ነው እንትን እያደረግናቸው አለች። ግን ሰው በአቅሙ ትንሽዬ ነገር ከፍታለሁ ካለ ሎኬሽኑን ለማግኘት አስቸጋሪ ቢሆንም፣ ምክንያቱም ኮፊ ሾፕ ከሆነ በትንሽ ቦታ ላይ ብዙ ኢንቨስት ልታደርጊ ትችላለሽ። ስለዚህ በቀን የምትሸጪው ሽያጭ ደግሞ ጥሩ ሊሆን ይችላል። ያን ጥሩ ሽያጭ ለማግኘት ደግሞ ጥሩ ሎኬሽን ያስፈልጋል። ሶ ኮፊ ሾፕ በትንሽ አቅም መክፈት ይችላል። ኮፊ ሃውስ ከሆነ ግን በጣም ልጥጥ ያለ በጣም ትልቁ ሊሆን ይችላል ማለት ነው። ልዩነታቸው ያን ያክል ነው። እኛ ሀገር ግን ብዙ ልዩነት የላቸውም። አሁን ላይ በፊት እንደምታውቀው ቡና ከቤት ውጭ ብዙ አይታሰብም ነበረ። በእናቶቻችን ጊዜ ይህ ቤት ማሞቂያ ወይ እናቶቻችን ደግሞ የሚጫወቱበት ራሳቸውን እንደ ቴራፒ የሚጠቀሙበት የሚመካከሩበት ነገር ነበረ እንጂ እንደዚህ ቢዝነስ አልነበረም። ዘመኑ ያመጣው ነገር ነው ብለህ ታስባለህ? ባሪስታ ራሱ ያንተ ሙያ ራሱ ባሪስታ ያው ጥንትም የነበረ ነው። ግን ምንድነው ይሄ ከቅርብ ጊዜ ወዲህ በጣም እየተለወጠ የመጣ ነገር ነው። ለሀገራችን ትልቅ ገጽታ የሆኑ በጣም የሚገራርሙ ኮፊ ሾፖች እየተከፈቱ ነው። ቡና በሀገራችን የአብሮነት ወይም ደግሞ ይሄ ሰዎች ስለ ሀገር ሊሆን ይችላል፣ ስለ አካባቢ ሊሆን ይችላል፣ ስለ እርስ በርስ መወያ ነው። ቡና ከከተማው ይልቅ በገጠሩ ክፍል ላይ የሴሪሞኒው ታይም በጣም ይቆያል። ለምን? ብዙ መድረኮች፣ ብዙ አጀንዳዎች የሚነሱበት፣ ብዙ አጀንዳዎች ደግሞ ችግሮችም የሚፈቱበት የችግር መፍቻ አካልም ነው በገጠሩ ክፍል ስንሄድ ማለት ነው። አዲስ አበባ ላይ ግን ቡና ይመጣል የሆነ እንግዳ ተጫለሽ እስቲ ሶስተኛ እንኳን ምናምን የመፍላት እንትኑ በጣም እየቀረ ነው። ከቅርብ ጊዜ ወዲህ ግን የኮፊ ሾፕ የሚለው ስራ በጣም በርትቷል። ምንድነው ያመሰለሽ? ምንድነው ምክንያቱ? ያው ሶሻል ሚዲያ ነው። ሶሻል ሚዲያ ሁሉን ነገር የቀየረ ነው ይመስለኝ። ስለዚህ ለቡናም ሶሻል ሚዲያ ብዙ ነገር ምንድነው መሰለሽ? እኔ ግን ጠጭ በስቶ ነበር ይመስለኝ። አይደለም፣ ድሮም ቡና ጠጭ አለ፣ ቡና ጠጭ ድሮም አለ። ግን አሁን የዛሬ 2 ዓመት ነው የኔ ቲክቶክ አካውንት ሙሉ ባሪስታ የሚለው አካውንት የተከፈተው። የዛን ሰዓት እኔ ቲክቶክ ስከፍት አንድም ስለ ኮፊ የሚሰራ አንድም እንትን የለም። እኔ ባሪስታ ነኝ፣ በቃ የምሰራቸውን ነገሮች ብቻ አሳያለሁ። ከዛ በኋላ ያንን ሲያዩት ትላልቅ ሆቴሎች ስራ ነበረ። እዛ ውስጥ የሚያገኙኝ እንግዶች በራሱ ለምን እንደዚህ በጣሊያን ሀገር ያሉ ኮፊ ሾፖች እንደዚህ ቢዝነስ አትቀይረውም ወይ ምናምን አይነት ነገር መጣ። ሀሳቡን ከነሱ ወሰድኩት። ትላልቅ ኮፊ ሾፖች አሉ ከ1953 ጀምሮ ምናምን የምናውቃቸው ትላልቅ ኮፊ ሾፖች አሉ። ግን ምንድነው ይሄ ኮፊ ሃውስ የሚለው እንትን ትሬንድ ሆኖ አሁን እየሰራ ያለው ሶሻል ሚዲያ ነው። ድሮ ካፍቴሪያ ካፌ ምናምን ነገር እንደዚህ ነው። አሁን ግን ሰው ባለው ካፒታል ባለው አቅም የሚከፍተው በጣም ጥሩ ቢዝነስ ሆኗል። ያ ደግሞ ምንድነው ሰው በአቅራቢው ማግኘት ጀመረ። ቤቶች ራሱ ስማቸው ኮፊ የተባለ ነው። ለምንድነው? ያው ቤቱ አንድ ኢንቴሪየሩ ራሱ ይጋብዝሻል። ለዛ ነው አሁን አንዳንድ ጊዜ ኮፊ ይሉትና ስትገቢ ውስጥ ላይ ስትገቢ ሬስቶራንት ነው ታገኘዋለሽ። ያንን ያልመክርም። ሰው ኮፊ ሾፕ የሚከፍት ሰው መጀመሪያ መወሰን መቻል አለበት የሚል አቋም አለኝ። ለምንድነው? ኮፊ ሾፑን ከፍተሽው ምሳሌ ቡና እየጠጣ ሰው ወይኔ ምግብ የለሽም ይልሻል። ጨብሳ የሆነች ነገር ቁርስ ጀምሪኝ። ሰው በባዶ ሆድ ቡና ይጠጣ እንደሆነ ይልሻል። ቡና እኮ መጠጣት ያለበት በባዶ ሆድ ነው። እንደው ግን ምንድነው የምርህና ይገርመኛል። ያው ፊልሞች ላይ በተለያየም ነገርም ስናይ ነጮች ከእንቅልፋቸው ተነስተው የመጀመሪያ የሚያደርጉት ነገር በባዶ ሆዳቸው ነው የሚጠጡት ማለት ነው። እኛ ሀገር ደግሞ ልክ ቡና ለመጠጣት ሆዳችንን ጎዝጎዝ እናርግ እንጂ እንላለንና ምሳ ሰዓት መጠበቅ መቻል አለብን። ንገረኝ እስቲ ስለሱ።
ቡና እንዴት መሰለሽ አሁን አንተ በባዶ ሆድህ ነው የምትጠጣው ማለት ነው? እኔ የምጠጣው ቡና በቀን የምጠጣው ቡና ለአንቺ ለሳምንት ሊሆን ይችላል። አሁን እኛ በተለምዶ በባዶ ሆድ ስንጠጣ ጨጓራችንን ያመናል ሌላም ነገር ይባላሉ። አሁን አንተ ጨጓራህን የሚያመሰው ነው ወይስ ጤነኛ ነው ጨጓራ? በጭራሽ አያመኝም። ቡና ግን በቀን ከ10 ሲኒ በላይ እጠጣለሁ። ግን ምንድነው የምጠጣው ቡና ይለያያል። ቡና ልጠጣ ሄጄ ቡናውን አይቼው ካልተመቸኝ ከፍዬ ነው የምወጣው። ለምን ቢሉኝ መልስ ልናገር እችላለሁ፣ ካላሉኝም አላሉኝም። ስለዚህ የምጠጣው ቡና ይወሰናል። ስለዚህ ሁሌ በባዶ ሆድ ነው የምትጠጣው? ቡና ጠዋት እጠጣለሁ። በቃ በጠዋት ተነስቼ እስፕሬሶ ነው የምጠጣው። ለዛው ምንድነው ጥቅሙ በባዶ ሆድ መጠጣቱ? አንደኛ አነቃቂ ንጥረ ነገሩ በጣም ሀይ ነው። በባዶ ሆድ ሲጠጪው አሁን ሰውኛ ሀገር ላይ ምንድነው ከጉዳቱ ጥቅሙ እንደሚያደላ ነው እንግዲህ ጥናቶች የሚያመላክቱት። ነገር ግን ምንድነው መሰለሽ ቡና ማረር የለበትም፣ ዳርክ ሮስት መሆን የለበትም። ዳርክ ሮስት መሆን የሌለበትም ቡና እኛ ዳርክ አድርገን ስንጠጣው ግን ዳይሬክት የሚያርፈው ጨጓራችን ላይ ነው። እስቲል የምንጠቀመው የቡናው ኳሊቲ በራሱ ትንሽ ጥራቱ ላይ በጣም ችግር ካለው ብዙ ምጣላልሽ ሳይንሶች አሉ። እነሱ ሙሉ ኢንክሉድ ተደርገው ዛጋ ከተቆሉ እና ወደ ቡናው ጋር ከሄድን ስጠጫቸው ቀጥታ ጨጓራሽ ላይ ነው ሊያርፉ የሚችሉት። ምሳሌ እኔ የምጠጣው ቪስክስቲ የሚባል ቡና አለ። ምን ቪስክስቲ? ቪ60 ዛሬ ሰሞት እሱ አለ። አሁን እሱ ጠዋት ላይ እነሳለሁ ቤት ወይ ደግሞ ፍሬንች ፕሬስ አለኝ። በ4-5 ሲኒ የሚሆን ቡና እንትች መጠጫዋለች አይደል? በሱ አድርጌ በቃ ይዤ በቆንኩ ቁጥር እየጠጣሁ መብራት በያዘ ቁጥር እየጠጣሁ ነው የሚሄደው። ስለዚህ ቡና ያው በጠዋት ነው የምጠጣው ነው። ከዛ ቁርስ ትበላለህ? ቁርስ በላለሁ። ቡና ይዘጋኛል ምናምን ይላል ሰው። በስኳር እየጠጣ ነው። ቡና መጠጣት ያለበት በስኳር ከስኳር ይልቅ በጨው ቢጠጣ ይመከራል። በጨው እንዲጠጣ የሚመከርበት ትልቁ ምክንያት ደግሞ የቡናው ትክክለኛ ፍሌቨር አለው። ምሳሌ ቡና አባቶቻችን እናቶቻችን እኮ ገብቷቸው ነበር። እውነት ከሆነ ጊዜ በኋላ ነው እኮ ስኳር የመጣው። እነሱ በጨው ነበር የሚጠጡት። በጨው ነው የሚጠጡት። ለምንድነው ቡናን የሚያፈሉበት መንገድ እኛ በሳይንስ አመጣ ነው ከምንለው በጣም ቀድመው እነሱ ሳይንስን ይሰሩት ነበር። ስቲል እየሰሩት ነው ማለት ነውና የአባቶቻችን የቡና አሰራር በጣም ናይስ ነው። አንድ ነገር ልንገርሽ፣ ቡና ላይ ቡና ስትቆይ ሳትበስል እየቀረች የምትጠያት ቡና አለች። እሷ ቡና ምንድነች? ለምንድን ነው የምትጠያት? አሁን አንቺ ጥሬ ስለሆነ ነው የምንጥለው፣ ስላልበሰለችልሽ ነው። እናቶችን ግን ሄደች ብትጠይቂያት ግን ቡናውን ታመራለች ይሉሻል። ወይም ደግሞ ቡናው ላይ ሌላ መጥፎ ሽታ ታመጣለች ይሉሻል። ያቺ በእኛ ከዋክርስ ትባላለች። ከዋክርስ የሆነችበት ትልቁ ምክንያቱም ቡና ራሱን የቻለ የስኳር ንጥረ ነገር አለው። ያ ስኳር ንጥረ ነገር ዛፉ ላይ ቡናው እያፈራ እያለ የቡናውን ፍሬ ትል ይበለዋል፣ ወይም ደግሞ የሆነ ነፍሳት ይወገዋል። ኦር ደግሞ የቡና አርሶ አደሮች ቡናውን በሚለቅሙበት ላይ ቀዩን መልቀም እያለባቸው አረንጓዴውንም አብረው ይሸመጥጡታል። በዛ ሰዓት ላይ የአረንጓዴ ቡና በቂ ንጥረ ነገር ከዛፉ ላይ ሳያገኝ ይቀራል። ከዛ ስኳር አይኖረውም ውስጡ ላይ ማለት ነው። ቡናው እንዲበስል ከሚያደርጉት ነገሮች አንዱ ውስጡ ላይ ያለው ስኳር ነው። የስኳር ንጥረ ነገር ነው እንዲበስል የሚያደርገው። ያቺ ቡና ምንም አይነት ንጥረ ነገር አላገኘችም። ገና ልታፈራ ስትል ነው የተቆረጠችው። ስለዚህ ስትመጣ ወደ መንደር ነው እንጂ የምትሄደው አትበስልም። ሌላው ቡና ወዝ እያወጣ እሷ ወዝ አታወጣም። ስለዚህ ያቺ ቡና ማለት ጀበናው ውስጥ ገብታ አብራ ተፈጭታ ፍሌቨሩን ትቀይረዋለች፣ የቡናውን ፍሌቨር ትቀይረዋለች። አይሻቸው እናቶች ምን ያክል የተማሩ ነው። ስለዚህ ቡናችንን ትቀይረዋለች ብሎ ያችን እንደምትቀይረው አጥንተው ቡናዋን ያልበሰለችውን ቡና እያወጡ ይጥሏታል። እኛ ከዋክርስ ብለን እንጥላታለን ማለት ነው። ስለዚህ እናቶቻችን ለቡና ያላቸው እኛ ሳይገባን ቀርቶ ነገሮችን እያበላሽን ደግሞ አሁን ሲገባን ደግሞ ወደኋላ እየተመለስን ነው። እኔ እንደውም ቡና መቼ ነው ጥቁር የሆነው ብዬ አስባለሁ። እንደውም እኮ ለቀለም ምርጫነት ቡናማ ብለን ራሱ እኮ እንጠራዋለን አይደል? እኔ አሁን የቡና በቃ ልኬቱን ወይም ስታንዳርዱን እንትን ያለችኝ እናቴ ናት። እሷ በነጩ ነው የምትቆላው። አሁን ይሄ በሳይንስ የማውቃቸውን ነገር በሙሉ እሷ ስታደርገው አይነበር፣ ግን ያው ልጁኝ ወግ እያጠበቀች ምናምን ነበር ይመስለኝ። አሁን ግን ምን ያህል ትክክል እንደሆነች ገባኝ። ወይ ደግሞ ብዙ ቦታዎች ቡና ልጠጣ ሄጄ ወይ ይመራል ወይ የሆነ ደስተኛ አልሆንም። በቃ እሷ ስታንዳርድ እንትን ስላለችው ማለት ነው። አንደኛ ነገ የምትፈጨውን ቡና ዛሬ ነው የምትቆላው። ብዙ ጊዜ እንደውም አርብ ቆልታ እስከ ሰኞ ምናምን ትጠቀማለች። ሁለተኛ ደግሞ በምጣድ ወይ ደግሞ ይሄ በድፍኑ ብረምጣድ ነው የምትቆላው። በዚህ በማንከሽከሻ በምንለው አትቆላም። ሶስተኛ ደግሞ አቆላሏ ጥቁር ሆኖ አይቻላቅም። ሁሌም ነጣ ብሎ ነው የምትቆላው። ከዛ ሲቀዳ ራሱ የሆነ ትክክለኛ ቡና የምንለው ነገር ነው እና የሆነ ቀላ ያለ በጣም ያምራል አቆላሉና ነው። ከዛ ስትጠጣው ጨውን ባታረግ ስኳርን ባታረግ የራሱ የሆነ ቴስት አለው
እና ከዛ በኋላ ግን ቡና መቼ ነው ጥቁር የሆነው ትላለህ? አሁን ገበያ ቦታ የተለያየ ምክንያት ሊኖር ይችላል። ሰው ለመኖሪያ ቤቱ ራሱ ከሰል እስኪመስል ነው ብዙ ሰው ቆልቶ የሚያፈላው እና ወደ እንደዚህ አይነት ነገር የገባንበት ምክንያት ምን ይመስልሃል? እና ደግሞ ጉዳቱስ ምንድን ነው? ማዘርን ያው አፕሪሼት አድርጊያቸው በዚህ አዎ አጋጣሚ። በደንብ ለምንድነው ቡና የሚቆለው በማንከሽከሻ አይቆላም። ዳይሬክት ፋየር ማግኘት የለበትም ቡናው። ይሄኛው ግን በጣም ቀላል ስለሆነ ቀጥታ ነው እሳት የሚያገኘው። ምሳሌ ሮስተር ካምፓኒዎች ላይ ብትሄጂ ቡናው ሮስት ሲደረግ እንትኑ የተሽከረከረ ነው የሚቆለው። ምሳሌ ምን ልበልሽ፣ ባሊ አለ አይደለ? ላይክ እንደ ባሊ ግን ከድንጋይ አይነት የተሰራ ብረት አይነት ሸክላ ነው። እሱ ይሽከረከራል። ከስር እሳት ይመተዋል። ወይ ኤሌክትሪክ ሲስተም ከሆነ ኤሌክትሪክ፣ ግን በብዛት እሳት ነው። ከዛ ይሽከረከራል። ደብል ድራም ነው ውስጡ። ደብል ድራም የሆነበት ምክንያት ሉክ ምን ያክል እንደሚጨነቅ ወፍራም ነው፣ በጣም ወፍራም ነው። ቲክነሱ በጣም ወፍራም ነው። እሱ የተሽከረከረ በመቶ ሰዓት እንኳን ውስጥ ላይ ያለውን ቡና ቀጥታ እሳት ሊያገኘው ይችላል። አስበሻል? ግለት ነው እኮ ከፍተኛ መቅታ ነው እዛ ውስጥ ያለው እሳት፣ ምቅ እሳት ነው እንጂ ያለው እሳት ቀጥታ የለም። ግን ከዛ እሳት አልፎ እንደገና ደግሞ ሌላ ድራም አልፎ ነው ቡናውን የሚቆለው። ሉክ ምን ያክል እሳት ላይ ምን ያክል ማግኘት እንደሌለበት ማለት ነው። ስለዚህ በማንከሽከሻ የሚቆለው ቁጭ አርገሽው ከዛ ሌላ ስራ እየሰራሽ መተሽ እምትይው እሱ ልክ አይደለም። ግማሹ ይበስላል፣ ግማሹ አይበስልም ምናምን። ያም እንደዛ አንደኛ። ሁለተኛ ነገር ደግሞ ያረረ ነገር ምን ጊዜም ያረረ ነው። ቡና በጨው መጣት ያለበት ምንድነው? ቡና ብዙ አይነት ፍሌቨሮች አሉት። ምሳሌ ማንጎ ማንጎ ይላል፣ ፍሩት ይላል፣ ስፓይስድ ፍሌቨር አለው፣ የወይን ፍሌቨር ሊኖረው ይችላል። እንደበቀለበት አካባቢው እንዳለው የአበባ የማለት ባህሪ ያለው እሱ በጣም ብዙ የቡና አይነት ጣዕሞች አሉ፣ ካፕ ስናደርጋቸው ማለት ነው። እነዛን የቡና ፍሌቨሮች ግን በትክክል ለማግኘት ግዴታ ቡናን ከስኳር ይልቅ በጨው መጠጣት፣ በባዶ መጠጣት ያው ድርድር ውስጥ የሚገባ ስላልሆነ ነው። በጨው መጠጣት፣ ጨው ስታደርግበት ትንሽ ጨው እንደሚባለው አንድ ቁንጥጫ ማለት ነው። እንደዚህ አድርገሽ አንድ ቁንጥጫ ጨው ጠብ አድርገሽ ስታደርግበት የቡናውን ትክክለኛ ፍሌቨር ማግኘት ትችላለሽ። ቡናው አረረ ማለት ጨጓራችን ላይ የሚሄደው ቀጥታ ካረረ ነው። ምክንያቱም ጥሩ ነገር አይደለም። አንደኛ የተቃጠለ ነው። ሁለተኛ ነገር ደግሞ ዘይት እስከሚያወጣ አሁን በብዛት ቡና ሲቆላ አይተሽ ከሆነ ልክ በጣም እየተቆላ እያለ አንዳንድ ቦታዎች ላይ ልክ ቡናው በጣም ቀሽቀሽ እያለ እንትኑ ይሄ ቅባቱ እስከሚፈስ ድረስ ሲቆላ የኔ ልጅ ቡና ትቁላ ነው የሚባለው። በቃ ያ ልጅ ሆነሽ ልክ ስትቆያ ሲመጣ ሰዓቱ በጣም እየተገበለበ ላይክ እንደዚህ አይነት እሱ ልክ አይደለም። ቡና በራሱ ቅባቱ ወይም ደግሞ ውስጡ ላይ ያለው ንጥረ ነገር ከወጣ ፈሰሰ እኮ በቃ መውጣት የሌለበት ነገር እየፈሰሰ ነው ያለው። ያንን አቃጥለሽ ጠጣሹ ማለት አንደኛ አሲዲቲ በጣም ከፍ የሚለው ፍሌቨሩን አታገኘውም። ቡና አነቃቂ ንጥረ ነገሩ ካፌን ነው። ስለዚህ ካፌኑን አታገኘውም ማለት ነው። አንድ እንትን ላይ ያየሁት ምንድን ነው፣ ጀበና ውስጥ ቡና ታደርጊያለሽ፣ ውሃ ታደርጊያለሽ። መጀመሪያ ውሃ አድርገሽ ውሃው እየፈላ ያለ ቡናሽን ቆልተሽ ፈጭተሽ ልክ የሚፈለው ውሃ ላይ ስታደርጊው አንቺ ቡናውን እያደረግሽው ወደ ላይ የሚወጣው የውሃው እንፋሎት ግን የቡናውን ካፌን ይዞት ይሄዳል። ስለዚህ የምንነቃቀው በቴንሽኑ በቃ ቡና ጠጥተናል በቃ እንነቃቃለን እንላለን እንጂ እርግጠኛ ሆኜ 50 እና 67%ቱን አንቺ እንትን እያደረግሽ ቡና ወደ ጅበናው እየጨመርሽ ከስር ጅበና ውስጥ የምታንተከትኪው ውሃ ካፌኑን የሚተን ነገር ነው። ለዛ ነው በቀዝቃዛ ውሃ የሚያደርጉት ማለት ነው። እናቶች ምሳሌ ሞር ወደ ሰሜን አካባቢ ቡና ውሃ ይደረጋል፣ ይለካል፣ ከዛ በጥበጥ ይደረጋል። ከዛ ደግሞ ይብሰል የሚባል አባባል አለ። በጣም መቅረት ያለበት አባባል ማለት ነው። ቡና ምን ነው ይመስለው ሮስት ስታደርጊ እኮ ወይም ስትቆይ እኮ ቀስ ብለሽ አብስለሽዋል። ይብሰል እያልሽ እዛ ጋር እንተከተክሽው ማለት ተፈጥሯዊ የቡናውን ጣዕም እያጠፋሽው ነው። ምሬቱን ወይም ደግሞ ቢተርነሱን በጣም ከፍ እያደረግሽው ነው። ስለዚህ ያም ቡና ገብቶ ጥቅም አይሰጠን ማለት ነው። ሞር ሲፈላ ሞር ይሞራል። ጥቁረት ላይ ላልሽ ነገር ደግሞ ካፌዎች ላይ ይገናል። ይሄ ነገር ካፌዎች ላይ የሚገንበት ምክንያት ምን መሰለሽ? ምሳሌ አንድ ባሊ ውስጥ የሆነ ፉድ ከለር ብትጨምሪና አንድ ሃይላንድ ውስጥ ፉድ ከለር ጨምረሽ ሁለቱን ብታፈሻቸው ባሊ ውስጥ ያለው ፉድ ከለር ኦልሞስት ቀጥኗል። ስለዚህ ረጅም ነገር የሚቀባ ቀለም ቢሆን ምሳሌ የሚቀባ ነገር ላይ ብታደርጊው አንዱ ባሊ በስሱ አድርጎ ረጅም ነገር ይቀባልሻል። አንዱ ባሊ ደግሞ አንደኛው ሃይላንድ ውስጥ ያደርግሽው ነገር ደግሞ አጭር ነገር ግን ደማቅ ነገር ይቀባልሻል። ስለዚህ ይህን ሳይንስ ነው በቃ ካፌዎች ላይ የምመለከተው። ለምንድን ነው መሰለሽ? ምሳሌ 4 ማኪያቶ በአንድ ጊዜ ቢታዘዝ 4 ማኪያቶን ላይት ሮስት ወይም ደግሞ ሚዲየም ሮስት የሆነ ቡና 4ቱን ማኪያቶ በአንድ አይወጣልሽ። ምክንያቱም አንድ ፕረስት ይዋለሽ። ከዛ ከ25 እስከ 30 ሴኮንድ ነው ቡናው መጨመቅ ያለበት። እንጠብቃለን። ልክ መውረድ እስከሚጀምር 5 ሰከንድ ይፈጃል።
ወይም 7 ሰከንድ። ከዛ በኋላ ልክ ቡናው ከወረደ በኋላ ከ25 እስከ 30 ሴኮንድ ድረስ ታግሰን ነው የምናወጣው። በዛን ታይም ላይ ከ25 እስከ 30 ሚሊ ሊትር ስፕሪሶ እንጨምቃለን። ከ29 እስከ 100 ሚሊግራም ድረስ ደግሞ ካፌን ያለው ስፕሪሶ መጭመቅ እንችላለን። ነገር ግን መጀመሪያ የምንጠቀመው ሲስተም ይወስነዋል። ይህን ስፕሪሶ ለመስራት በሚዲየም ሲሰሩት 2 ማኪያቶ ወይም ደግሞ 2 ኖርማል ማኪያቶ እንደሰራ ያቆማል ማለት ነው። ለምን? ላይት ነው፣ ከለር የለው፣ ቡናው አላረረም። ነገር ግን ያረረ ቡና አድርገሽ ማሽን ውስጥ ካስገባሽለት ቡናው በሚንጠባጠብበት ሰዓት ላይ አንደኛ ቅድም ያልኩሽ ከ25 እስከ 30 ሴኮንድ ያለው አይተገበርም። እኛ ጋር ላይ ይቆያል፣ 1 ደቂቃ 2 ደቂቃ ሊቆይ ይችላል። አሁን እንዳልኩሽ ነው። ሶሻል ሚዲያው ብዙ ነገር እየቀየረ ነው። ሞር የኔ ቲክቶክ፣ ይሄ ቲክቶክ ላይ የምናየው ነገር በራሱ ሰው ሶሻል ሚዲያ ላይ ሃው ቱ ሜክ ኮፊ ብሎ ሰርች አድርጎ እንዲያደርጎታል። ቢያንስ እኮ ጎግል ላይ ገብቶ ዩቲዩብ ላይ ገብቶ ቡና እንዴት ነው የሚሰራውን ነገር የሚለውን ነገር እንዲያው አድርጎታል። ስለዚህ አሁን እየተቀየረ ቢሆንም ባሪስታ ትምህርት ቤቶችም ትንሽ ከድሮ የተሻለ ቢሆንም አሁን ላይ ድሮ 1 ብቻ ነበር፣ አሁን 3-4 ስላለ ማለት ነው። ቡናውን ማሽን ውስጥ አስገብተሽ ሚዲየም ስጨምቂው 2 ማኪያቶ እንደሰራ ያቆማል። ዳርክ አድርገሽ ቡናውን ኦን ስታደርጊው 2 ደቂቃ ቆይተሽ ከለሩ አይጠፋም። አሮይል ጥቁር አይደለም። ስለዚህ 3 ማኪያቶ 4 ማኪያቶ ያወጣልሻል ማለት ነው። ስለዚህ ብዙ ትርፍን ከመፈለግ አንጻር ቡናውን ኳሊቲውን መግደል ወይም ደግሞ ማሳረር ላይ ካፌዎች ይመርጣሉ ማለት ነው። ይሄ ደግሞ በተለይ ካፍቴሪያ የሚባሉት እነዚህ ካፌ የሚባሉት የድሮ አይነት ቤቶች ላይ አሁን ኮፊ ሾፖች ላይ አለ ይሄ ነገር አሁንም አለ። ቢሆንም ግን ረጅም አያጠቁርም። ባሪስቶች ላይ በጣም ብዙ መስራት ያስፈልጋል። ለምንድነው? ባሪስቶች በራሱ አንድ የጨምቀው ሁለተኛ ጨምቀው አጽድተው እዛ ፕሮሰስ ውስጥ መግባት አይፈልጉም። 4 ኦርደር በአንድ አወጥተው ፈጣን ነው ጎበዝ ነው እንዲባል አይነት ነገር ብቻ ነው የሚፈልጉት። ይሄ ቡናን ካለመረዳት አንጻር ነው። ምሳሌ አንድ ቡና የመጀመሪያ ዝርያው ሲበቅል ወደ 11 ወር ይፈጃል ለመተከል እስከሚደርስ። ስለዚህ አንድ የቡና አርሶ አደር 11 ወር ሙሉ አደገች ያላደገች ያችን ፍሏን ይከታተላል ማለት ነው። ከ11 ወር በኋላ እንደገና ደግሞ ለመትከል መደቡ የሚለሰልስበት መንገድ፣ እርሻው መስመር የሚወጣበት መንገድ፣ አድካሚ ሂደቱን 2 ዓመት ተክያለሁ፣ በደንብ አውቀዋለሁ። ስለዚህ ያን ሂደት ያልፋል። እንደገና 3 ዓመት ላይ ነው የምስራች የሚባል ትንሽ የሚሰጥሽ ፍሬ። ከ5 ዓመት በኋላ ነው በደንብ የሚያፈራው። ስለዚህ አንድ የቡና አርሶ አደር 6 ዓመት ሙሉ የሚበላውን ከሆነች ቦታ እያደረገ ምናምን መጀመሪያ ላይ ግን ወደ እርሻ ማሳ ስትገቢ ግን 6 ዓመት ትታገሻለሽ ማለት ይቻላል፣ ከመጀመሪያው ተክል ጀምሮ ማለት። ስለዚህ ቡናው ሲለቀም እያንዳንዷ ቡና ቀይ የሆነችዋ ቡና ያፈራችዋ ቡና እያንዳንዷ ቡና ቀስ ብላ ነው የምትለቀመው። በጥንቃቄ አስቢው። ከዛስ ቡናው የሚሰጠው እንደ እህል መሬት ላይ ዘርግተሽ አይደለም የሚደርቀው። አልጋ ተሰርቶለት 1 ሜትር አልጋ ላይ 90 ሳንቲሜትር ምናምን አልጋ ላይ ተደርጎ ነው። ከዛ በኋላ እናቶች እዛ ጋር አያርፉም፣ ወጣቶች አያርፉም። እጅሽ ትንሽ ካረፈ ቡናው ይቃጠላል ከስር። አይሆንም። ፀሐይ በአንድ በኩል እንትን ይሄ ኦቨር ፈርመንትድ ምናምን ብዙ ፕሮሰስ አለው። ያ ቡና ይበላሻል ማለት። ስለዚህ እጃቸው አያርፍም። በእጅም በሆነ ቀንም ሙሉ አያርፍም። በዛ ፕሮሰስ አልፎ ከዛ መታጠቢያ ክፍል ገብቶ ተቀሽሮ እንደገና ደግሞ መጥቶ እዚህ የሚጓጓዝበት መንገድ ከመኪናው ጀምሮ ብዙ ነገሮች ያ ሁሉ አልፎ ከዛ ሮስትር ውስጥ ሲገባ ደግሞ እንደገና ተበጥሮ ተለቅሞ ሲቆላ ተቆልቶ 24 ሰዓት 12 ሰዓት ቆይቶ ወር 48 ሰዓት ቆይቶ እንደገና ታሽጎ እንዲሁም ትልቅ ፕሮሰስ ያላቸው ደግሞ ካምፓኒዎች ደግሞ ናይትሮጅን ፍላሽ ተጠቅመው የውስጡን አየር በማውጣት ውስጡን ቡና ፓክድ አድርገው ፋይናል ማን ላይ ነው የሚደርሰው ማለት ነው? ባሪስታው ላይ ነው። ስለዚህ የቡናውን ፕሮሰስ ሙሉ ጣዕም የሚያነሰውም የሚገለውም ባሪስታ ነው ማለት ነው። ከሌላው ፕሮሰስ እንግዲህ አስቢ፣ ያን ያክል ድካም ነው የሚገል ባሪስታ ማለት ነው። ስለዚህ ካፌዎች ቡናን አሳረረው ሲሸጡ አሁን ይህም ሁሉ ያነሰሩች ለምንድን ነው? ቡናን አሳረረው ሲሸጡ ቢያንስ እርግጠኛ ሆኜ በጣም የብዙ 100 ሰዎችን ጉልበት መና ነው የሚከቱት ማለት ነው። ስለዚህ ቡና ማረር የለበትም። ቡና አሁን ላይ በደንብ በቃ ከተማችን ላይ ከተማውን የሚያደምቁም በጣም ብር የሚሰራባቸው ቢዝነሶችም ሆነዋል። በተቃራኒውም ደግሞ ከስራው የሚዘጉም አሉ ያልከኝ ነበር እና የእሱ ሚስጥር ምንድን ነው? ከስራው የሚዘጉት ቡና መሸጥ ውሃ መሸጥ ነው ወይም ደግሞ ሻይ መሸጥ ውሃ መሸጥ ነው ብሎ የሚያስቡ አሉ። ይህ አመለካከት ያለባቸው ሰዎች ኮፊ ሾፕ ከከፈቱ ወደ ይከስራሉ። አንደኛ እሱ። ሁለተኛ ነገር ደግሞ እኔ የምለው ነገር ሁሉ ያለ ጊዜ ያለ ኮፊ ሾፕ ለመክፈት ሎኬሽን እላለሁ። 5ቱንም ሎኬሽን መስፈርት አስቀምጣለሁ። ያንን ማድረገው ለምን መሰለሽ? ብር ኖሮሽ ሎ ሎኬሽን ላይ ብትከፍቺ ትከስሪያለሽ። እውቀት ኖሮሽ ብሩ ኖሮሽ ሎ ሎኬሽን ላይ ብትከፍቺ ትከስሪያለሽ። ስለዚህ ሎኬሽን ኖሮሽ ግን በተወሰነ ገንዘብ ብትሰሪ ደግሞ ታተርፊያለሽ። ሸራ ወጥረው የሚሰሩ እኮ ጥሩ ቦታ ላይ ያሉ እኮ በጣም ይሰራሉ አይደል? ስለዚህ ሎኬሽኑ ነው ማለት እኮ ነው እንጂ ሸራ ወጥራ ዛጋ እየሰራች ነው ብለሽ
አደባባይ ማለሽ ሸራ ብትወጥሪ ማን ነው የሚጠጣልሽ? ስለዚህ ሎኬሽኑ ወሳኝ ነው ማለት ነው። እና ሎኬሽን ነው ከፍም የሚያደርግሽ ዝቅም የሚያደርግሽ። እንደውም ምን ይባላል ለአንድ ኮፊ ሾፕ 50% ትርፉ ሎኬሽን ነው የሚባለው። ለምን ትንሽ ሳንቲም እያገኘሽ ሮቴት አድርገው ብዙ ነገር ብትሸጪ ታተርፊያለሽ በቀን እንትን ከምታደርጊ ማለት ነው። የሚያከስረው ፓርት ሎኬሽን ነው አንደኛው። ሁለተኛው ነገር ደግሞ ያለ አማካሪ ወይም ደግሞ ያለ እውቀት መክፈት ነው። ምንድነው በጣም በየቦታው የማየው ነገር ቤቱን ቀለም ይቀባሉ፣ የሆነች ስዕል ያደርጉላታል፣ የሆነ ጽሁፍ ይጽፉባታል፣ ዋርም ላይቶች ይገባሉ ምናምን፣ ከዛ ወንበሩም እንደ ነገሩ ይሰራል፣ ከዛ ማሽን ይመጣል፣ ባሬስታ ይደረጋል፣ ስራ ይባላል። ያልሽ እችላለሁ ብሎ ነው የሚገባው። ስለዚህ ያን ይሰራል። እሱ ጥሩ ነገር ኮምፒት ማድረግ አትችይም ካለው አካባቢዎች ጋር ካለው አንጻር። ኮፊ ሾፕ ስከፍቺ አካባቢ ላይ ማን አለ፣ ምን አለ፣ ምን አይነት ተቋማት አሉ፣ ምን አይነት ቤት ነው የምከራየው፣ የኔ ተፎካካሪ ማን ነው። ምሳሌ የኔ ተፎካካሪ ሙሌ ኮፊ ቢኖረኝ ሙሌ ባሪስቶ የኔ ተፎካካሪ ነው። የኔ ተፎካካሪ ሙሌ ባሪስቶ ከሆነ የሙሌ ባሪስቶ ድክመት ምንድን ነው? ሰርቪስ ኳሊቲ ላይ ጥሩ አይደለም፣ የቡና አቅርቦቱ ጥሩ አይደለም፣ ወይስ ደግሞ ይሄ አጠቃላይ ማኔጅመንት ሲስተሙ ጥሩ አይደለም። ስለዚህ የእሱን ድክመት እኔ አሸሽዬ ከገባው ሙሌ ባሪስቶ ማሸነፍ መወዳደር እችላለሁ ቢያንስ። እሱ አዎ እኔ ምሳሌ ሙሌ ባሪስቶ ኮፊ ሾፕ ቢኖረው ነው ብለን እያወራን ያለ ነው። አዎ ቲክቶክ ላይ ይታወቃል ምናምን ኮፊ ላይ ያለው ሰው ይታወቃል፣ የተሻለ እውቀት አለው ምናምን። ስለዚህ ሰው እሱ ጋር ይመጣል። ነገር ግን ሙሌ ባሪስቶ አጠገብ ስከፍት የሙሌ ባሪስቶ ክፍተት ምንድን ነው? ወይስ ደግሞ እዚህ አካባቢ ያለው ዲማንድ ምንድን ነው? ምን አይነት ኦፊሶች አሉ? ምሳ ሰዓት ላይ ነው ወይ ስራው? ጠዋት ነው ወይ ስራው? ከሰዓት ነው ወይ ስራው? ከሰዓት ከሆነ ምሳሌ ኮንዶሚኒየም አካባቢዎች ላይ ሰው ከስራ ሲመለስ አረፍ ብሎ የሚያመሸው ከሰዓት ካፌ ሊሆን ይችላል። እዚህ አካባቢ ላይ ኮፊ ሾፕ ከከፈትኩ ነዋሪ አለ፣ ከሰዓት ነው ስራ የሚኖረኝ፣ ወይ ደግሞ ዊኬንድ ላይ ነው ስራ ሊኖረኝ የሚችለው፣ ካላንደር የሚዘጋባቸው ቀናቶች ላይ ነው ስራ ሊኖር የሚችለው። ያን ትሄጃለሽ። የስራ እንቅስቃሴ ቢሮዎች ያሉበት ላይ ደግሞ ስቴጅ ደግሞ ጠዋት እንደገቡ ወደ ቡና ምናምን ብለው ስራ ይኖራል። ከዛ በኋላ ትንሽ አረፍ ይለና ደግሞ ምሳ ሰዓት ላይ ስራ ይኖራል። ስለዚህ ከሰዓት በኋላ ስራ ላይ ነው ይችላል። ወክ ወይ ከሆነ ደግሞ ወክ የሚያደርገው ሰው ቴካዌ የያዘው ወክ ሊያደርግ ይችላል። ስለዚህ ሎኬሽን ማለት በጣም ብዙ ሂደት አለው ማለት ነው። እነዚህን ሎኬሽኖች አጥነትሽ ከከፈትሽ ለምንድን ነው የማታተርፊው? በደንብ ነው የምታተርፊው። ግን ቅድም እንዳልኩሽ ቤቱን ቀባብተሽ ምናምን ብቻ እንደው ከለሩ ቤቱን ቀለሙ ስታዩ ይሄ ኢንቴሪየር አንተ ትሰራለህ ወይስ ሌሎች ፓርትነሮች ነው የምታመጣው? አለኝ ሰው የኔ ቲም አለ ኢንቴሪየር የሚሰራልህ? አዎ ኢንቴሪየር የሚሰራልህ፣ ብረት የሚሰራልህ፣ የሚደፍ አለ፣ ቀለም የሚቀባ ኤሌክትሪሽያን አለ፣ ሁሉንም የሚሰራ ሰው አለ። ስቲል መርካቶ እቃ ከምገዛበት ጀምሮ ሁሉም ሰው አለ። በቃ አንድ የተደራጀ ነው። ማሽን ሰርቪስ የሚያደርግ ከኔ ጋር ያሉ ልጆች አሉ። እያንዳንዱ ነገር ላይ ማሽን የሚያቀርብ አለ ምናምን። ሰው ማሽን ስገዛም የተጠና ማሽን በባለሙያ የታገዘ ማሽን ነው የምገዛው። እኔ አንዳንድ ጊዜ እኔ የሆነ ኦፈር ሰጥቻቸው እንዴ ምንድነው ኮፊ ሾፕ ደግሞ ለማደራጀት ቀለም ቀብተ ምናምን ይልልሽና ስዕሏን ምናምን አድርጎ ኮፊ ሾፕን ይከፍታትና ይሄዳል። ከዛ ኮፊ ሾፕ ላይ በ15 ቀኑ በአንድ ወሩ አላዋጣኝም ብሎ ይደውላል። እቃ የሚሸጣለ ብሎ ወይ ደግሞ ይላክልኛል። የሚሸጠውን እቃ ሳይሆን ማሽኑ ስንገዛችሁት ስለ 500 ሺህ ይሉሻል። የዛሬ 50 ዓመት የነበረ ማሽን እኮ ነው 100 ሺህ ብር መግዛት የነበረብሽን ማሽን። እኔ ግን አይቼው እኔ ባደራጅለት ግን ያን ሰው ይሄ ማሽን ይሄን ያክል ያገለገለ ማሽን ነው አይሆንም፣ ወይም ደግሞ ይሄ ሪሴል ስታደርጊው ዋጋው በጣም የወረደ ነው እንደው ተጠቅመህበት ልጣለው ካልክ እሺ ምናምን። ይሄ ላይክ እንደዚህ አይነት ምክሮችን በደንብ ሰጠዋለሁ ማለት ነው። ለእኔ የሚከፍለው ክፍያ ከማሽን የሚያተርፈው ትርፍ ብቻ ይሆናል፣ ሌላውን ስራ ታይሆንና ማለት ነው። ስለዚህ ያለ አማካሪም ስትከፍቺ አንደኛ የምታወጪው ገንዘብ ኦቨር የተጋነነ ሊሆንብሽ ይችላል፣ ወይም ደግሞ ሎው ሊሆን ይችላል በራስሽ ስትሰሪው፣ ወይም ማያምርልሽ ሊሆን ይችላል። ነገር ግን ሰራተኞችን ቀጥሮ አሰልጥኖ መውጣቱ በራሱ አንድ ሌላ ቫልዩ ነው። ስለዚህ ኮፊ ሾፕ ሲከፍት ሰው ማርኬቱን በደንብ ማጥናት፣ በተለይ ደግሞ ኮፊ ሾፕ ላይ ሎኬሽን ላይ በደንብ መጠንቀቅ መቻል አለበት። ቢዝነሱ ያ ነው። በጥሩ ከጀመርሽው በጣም የሚያዋጣ ትልቅ ቢዝነስ ነው። በትልቁ ካረግሽው ማለት ነው። በትንሹም ካረግሽው ትንሽ ሆኖ ሊያከስርሽ የሚችል ቢዝነስ ነው። ነገር ግን እኛ ጋር ላይ አሁን ላይ በፋሽን እየተሰራ ነው። በፋሽን ሆነ እንጂ ይመስለኛል የሚቀጥል አይመስለኝም። የሚቀጥል ሊሆን የሚችለው እንደገና አሁን የሚሰሩ ኮፊ ሾፖች አሉ። በጣም ገራሚ ኮፊ ሾፖች። ምንድን ናቸው እነሱ? በግልጽ ነገር ለምንድን ነው? አንደኛ ቤቱ በጣም ሰፊ ነው፣ በጣም ትላልቅ ናቸው፣ ከፍተኛ ብር ኢንቨስት የተደረገባቸው ናቸው። ምሳሌ ትናንት ፕሮሞሽን ያደረኩት ኮፊ ሃውስ አለ ራሴ የሰራሁት ወደ 9.8 ሚሊዮን ብር ነው የጨረሰው። የምር ጨርሶ ነው ወይስ ለቲክቶክ ቫይራል እንዲወጣ ነው? ቲክቶክ ቫይራል ያወጣ ሲፈልግ ሪል የጨረሰው ብር ነው። እንደ አንድ ኤስፕሬሶ ማሽን ወይ የሻይ ማሽን በተለምዶ የምንለው እኮ 1 ሚሊዮን ብር ገብቷል። አሁን 986 ሺህ ብር ነው ከረንት ላይ ያለው ዋጋ ማለት ነው። እሱን ስታስቢውና 10 ሚሊዮን ብር ምናምን ፌር ነው። 9 ሚሊዮን ማውጣት ለቡና 70 ሚሊዮን ብር የወጣበት ኮፊ ሾፕ እኮ ተከፍቷል። 70 ሚሊዮን ያው እንዲህ ነው ማለት ባያስፈልግም 70 ሚሊዮን ወጥቶበታል እየተባለ። ከዛ ውጪ 37 ሚሊዮን 30 ሚሊዮን ምናምን 40 ሚሊዮን
20 ምናምን ሚሊዮን 100 ምናምን ሚሊዮን የወጣባቸው ኮፊ ሾፖች እኮ አሉ እኛ ሀገር ላይ። ስለዚህ ቡናው ላይ ኢንቨስት ስታደርጊ እኮ ኢንቨስት የምታደርጊበት መንገድ ራሱ ያው በጣም በብዙ እንትን ትያለሽ። ስለዚህ ለምሳሌ 9 ነጥብ ምናምን ሚሊዮኑ አብዛኛው ወጪው ምን ላይ ነው? አሁን ቦታውም ሳይው ትልቅ ነው የቦታው ኪራይ። አንደኛ ሙሉ ግራውንድ ሙሉ አንደኛ ፎቅ ነው ያዝ ነው። ሁለተኛ ነገር ደግሞ ኢንቴሪየሩ የተሰራበት መንገድ በጣም ገራሚ ነው። በጣም በቃ ቤቱ የተሰራበት በጣም ናይስ ነው። ስለዚህ አንደኛ ቤቱ፣ ሁለተኛ ኪራዩ አለ፣ ሶስተኛ ለኢንቴሪየር ላይ የሚሰሩት አለ፣ ፈርኒቸሩ አለ። ፈርኒቸር አሰራሩ ገብተሽ ብታዩ በቃ ጥንቃቄ እንዳይመስልሽ። ያንን ደግሞ ኢንቴሪየሩን አብረው ከኛ ጋር የሰሩት ባለሙያዎች ደግሞ በጣም በቃ ሙያው ላይ በጣም ኤክስፐርት የሆኑ ልጆች ናቸው የሰሩት። ለእነሱ የተከፈለው ክፍያ በጣም ጥሩ ክፍያን የተከፈላቸው፣ ጥሩ ስራ ሰርተዋል። ስለዚህ ጥሩ ስራ ጥሩ ገንዘብ ነው እዛ ቤት ላይ የወጣው። ብትሄጂ አሁን ጥሩ እየሰራ ያለ ቤት ነው። ጥሩ እንቅስቃሴ አንደኛ ደረጃ ላይ አንደኛ ፎቅ ላይ ነው። አንደኛ ፎቅ ላይ ነው ያልመክርም፣ ግን አዲሱ ገበያ ላይ ነው። በቃ መሆን አለበት ተባለ። የሆነበትን ምክንያት አለ፣ የባለቤቱ ምክንያት አለው። ሲከፈት ግን ጥሩ እየሰራ ጥሩ እየተንቀሳቀሰ ያለ ቤት ነው። ይቀጥላል። ለምሳሌ አሁን ትልልቅ ኮፊ ሃውሶች እና ትንንሽ ኮፊ ሃውሶች ሎኬሽናቸው ተመሳሳይ ላይሆን ይችላል ብዬ አስባለሁ። ምን ትመክራለህ ለሁለቱ? ማድረግ ግን ትችላለሽ እኮ። ምሳሌ ቦሌ ላይ ኮፊ ሾፕ ከፍታለሁ ብለሽ ቤት ብትፈልጊ ኪራይ የሚያከራይ ሳይሆን ቁልፍ የሚሸጥ ነው ያለው። ቁልፍ እስከሸጭ ደግሞ 2 ሚሊዮን እና 3 ሚሊዮን ልትጠየቂም ትችላለሽ። እኔ ከማይረባ ቤት ውስጥ ጉራንጉር ውስጥ ገብቼ ምንድነው ምናምን ስል ቁልፍ ልገዛ፣ ለምን ስንት ብር ነው? 700 ሺህ እዚህ ውስጥ አልኩኝ። እዚህ ኮፊ ሾፕ ለመክፈት ምናምን ስል አዎ ተውት በቃ ይቅርባችሁ ይዣችሁ ሰዎች። የዚህን ያክል ደረጃ ነው ያለው እዚህ አካባቢ። ምሳሌ ከጃክሮስ አደባባይ ታውቂዋለሽ እስከ ጎሮ ድልድዩን ታውቂዋለሽ፣ ወንዙ እዛ ድረስ ብቻ ወደ 22 የቡና መሸጫ አለ፣ ኮፊ ሾፕ አለ ወደ 22። አስበሽዋል? በቃ የሆነ ቡና ነው ያለው እንዳለ። ያንን ስታይ እነዚህ ልጆች የጀመሩበት መንገድ ቀለል ባለ በስቲ ምናምን ነው፣ ግን ሆይ ነው። ኮሪዶሩ በጣም ነው የሚያምረው፣ መንገዱ በጣም ያምራል ምናምን። ቤቶቹ የተሰሩት ቤቶች መስታወት በመስታወት ናቸው፣ ያምራሉ። ስለዚህ ኮፊ ሾፕ ሲከፈት ሰው የሚጠጣ በጣም ባዶ ናቸው ቤቶቹ እንዳለ ስታያቸው። ስቴጅ ቡና 40 ብር 50 ብር ነው የሚሸጡት፣ 40 ብር 30 ብር ነው የሚሸጡት። 30 ብር ማለት የአንድ ስቲም ቡና ኮስት 31 ብር ከምናምን ሳንቲም ይመስለኛል ኮስቱ ራሱ ማለት ነው። ስለዚህ በኪሳራ ናቸው ማለት። ቡናን 1200 ብር ገዝተን ብለው ነው የሚያባዙት። ቡና ሮስት ስታደርጊው 20% ይቀንሳል። 1300 ብር የገዛሽው ቡና ፕላስ 20% ስታደርጊው 1500 ሊገባ ይችላል። ጉልበትሽ ያለ፣ ኤሌክትሪክ ያለ፣ የቤት ኪራይ ያለ፣ የሰራተኛ ያለ ወዘተ እሱ ስትጨምሪበት 1500 ይገባል። 1600 ብር አንድ ስቲም ቡና 90 ሲኒ ይወጣል። 1600 ሲካፈል 90 ሲደመር ስኳር ሲባዛ የመንግስት ግብር ሲደመር የቤት ኪራይ ምናምን ሰራተኛ ስታደርጊበት ኮስቱ ኦቨር ይወጣል። ስላልገባቸው ግን እየሸጡ ነው፣ ሲገባቸው ግን ያቆማሉ ማለት ነው። ስለዚህ ሰው ገብቶት ነው ቢዝነስ መጀመሪያ ያለበት። መጀመሪያ እነሱ አሁን ቤቱ ስላማረ ኮሪዶሩ ስላማረ ምናምን በቃ ጽድት ብሎ ሲያዩት በቃ ህዝብ በገፍ የሚገባ ነው ይመስላቸው ይመስለኛል። ወይ ደግሞ አንዱ ሲከፍት አንዱ ይሄ እኛ ገር ላይ የሆነ ነገር ላይ እንደዛ ነው የሆነው። የሆነ ቦታ ላይ ስታይ ልክ እንደዛ ነው። ኮፊ ሾፕ እንደዛ አይደለም። ኮፊ ሾፕ በጣም የተጠና በጣም በብዙ የተደከመበት ኮፊ ሾፕ ነው መሆን ያለበት። ያን ስታደርጊ ነው የምታተርፊው እንጂ እንዲሁ ውሃ መሸጥ ነው ይልሻል። ሻይ ኮፊ ሾፕ ከፍተሽ ውሃ መሸጥ ነው ምን አባቱ ይልሻል። ግን ውሃ እኮ አይደለም እኮ አንድ ሻይ 30 ብር ስትሸጪ እኮ ኮስቱ 10 ምናምን ብር ሊመጣ ይችላል። ታዲያ እንዴት ነው ከአንድ ሻይ ላይ አትርፈሽ ውሃ መሸጥ ነው የምትይው? ሲጀመር አንድ ቡና ከሸጥክ 100 ሲኒ ይወጣል፣ 200 150 ሲኒ ይወጣል ይላል። ከአንድ ሲኒ ቡና ላይ ታተርፋለህ ይልሻል። እንዴ ውሃ 150 ሲኒ ብታወጪ እኮ ውሃ ነው የምትሸጪው፣ ሶስተኛውን ማለት ነው። ሶስተኛውን ሰው ለምን ይጠጣል? ቁጭ አድርጎልሽ ይሄዳል እንጂ። ስለዚህ ቢዝነሱ አማካሪው የሚመክርሽ ሰው ራሱ ሙያው ላይ ያለ መሆን መቻል አለበት እንጂ አሁን ሰፈር ውስጥ ኮፊ ሾፕ ለመክፈት ብለሽ ስታስቢ ስንት ብር አለሽ? 500 ሺህ ብር። እንዴ ቤቱን አሳምሪው። ከዛስ ማሽኑ እኮ 500 ሺህ ብር እና ከዛ በላይ ነው። ቅድም እንዳልኩሽ ባለ 3ቱ 980 ምናምን ሺህ ብር ነው። ባለ 2ቱ 740 ምናምን ሺህ ብር ነው። ማሽኑ ብለሽ ስጠይቂ እንዴ የኔ እኮ ያጎቴ ልጅ ያክስቴ ልጅ እኮ በኪራይ ማሽን ነበረ የሚሰራው። ስለዚህ ይህን የኪራይ ማሽን ደግሞ ታገኛለች፣ ቤቱን አሳምሪው ትልሻለች። የሆነች ጓደኛሽ እኮ ነች፣ የሆነች ሰፈር ውስጥ ያለች ነች። ቤቱን ታሳምረሽ ምናምን በቃ ሬዲ ሆኖ ማሽን ስትሄጂ ኪራይ ማሽን የለም። ወይ ትዘጊዋለሽ ወይ ታብጃለሽ። ምክንያቱም 500 ሺህ ብር ለማጠራቀም ምን ያክል መስዋዕትነት እንደከፈልሽ የምታውቂው አንቺ ነሽ። ኮፊ ሾፕ ስትከፍቺ ባለሙያ አንተ ከፍተኸው የተዘጋለ
እኔ አደራጅቼው የከሰረ ኮፊ ሾፕ መክሰር ሳይሆን የተዘጋ ኮፊ ሾፕ አለ። አንድ ኮፊ ሾፕ አንድ ቤትም ተንገዳግዳ ነበር። ተነሳች መልሳ ሎኬሽን ወደ ውስጥ ገባ ያለች ሆና እንደውም ጥሩ ነው። ሁለተኛ ብራንች ሊከፍት ባለፈ ደውሎልኝ ነበር። እንደውም ግን ረጅም ቻሌንጅ ዋጋ ከፍሏል። እውነት ለመናገር ግን ቦታው አይሆንም ብዬ ገግሜ ነበር እኔ። ግን መጨረሻ ላይ ወደ ሸበሌ ሆቴል ምናምን ተገናኘንና በቃ ስራው ተወው፣ በቃ ለኔ ተወው፣ መክሰሩ ምናምን ለኔ ተወው፣ አንተ በቃ ስራልኝ አለኝ። እንደዛም ቢሆን አልሰራም። ግን እሱ በጣም በቃ እንድሰራው ፈለገ። ቤቱን ሰራሁት። ከዛ ግን በጣም ቻሌንጅ አድርጎት ነበር። በጣም ከዛ በጣም ብዙ ምን ያህል ጊዜ ተንገዳገደ? 1 5 ወር 6 ወር። ወይ በጣም ብዙ ነው። ከዛ ግን የሚገርምሽ የሚሸጣትን ለሰራተኛ የቤት ኪራይ ምናምን እያደረገ አሁን ጥሩ እየተንቀሳቀሰለት ነው። ባለፈው ተደዋውለን ነበር። ቆንጆ ነው። ከዛ ውጭ ግን ወደ 160 ምናምን ኮፊ ሾፕ ሳይሆን ወደ 50 ምናምን ሊሆን ይችላል ብቻ አስባለሁ። ሁሉም ግን ጥሩ ስራ ላይ ናቸው። አሁን ጥሩ ስራ ላይ ናቸው። በዚህም ደግሞ ስለ ብራንች ያለህ አመለካከት ምንድን ነው? አንዳንድ ሰው አንድ ቦታ ጥሩ አድርጎ መስራት ነው እንጂ ብራንች ስለበዛን አይደለም ብሎ ያስባል። አንዳንዱ ሰው ደግሞ የተለያዩ ስታተሳቸውን እንደውም ብራንች በመክፈት የሚያስቡም ሰዎች አሉ። ስለ ኮፊ ሾፕ ብራንች እስቲ ንገረን። ብራንች እኔ እንደ ኢጎ ይመስለኛል ሳስበው ማለት ነው። አንዳንድ ኮፊ ሃውሶች እኮ ብራንቻቸው በጣም ተለጥጦ እየከሰሩ ያሉ ቤቶች አሉ። የእውነት? አዎ። እየከሰሩ ስልሽ ለእነሱ እያተረፉ የሚሆኑን የሚያውቁት እነሱ ነው። እኔ እንደ ባለሙያ ግን ኳሊቲያቸው በጣም ወርዶብኝ የማያቸው ቤቶች አሉ። ቡናው ላይ ስለሙል ደግሞ የምሰማቸው ደግሞ ድምፆች አሉ። እንዴ ከልዬ እንደዚህ ከልዬ እኮ እንደዚህ ሆነ እኮ ከልዬ ወይ አሁንማ ስንገባ እንደዚህ ሆነ ምን አይልሻል? በጣም እንደዚህ የሆነ ሰው መሰባሰብ የሆነ እኮ ቀሪያ ኮፊ ሾፕ በቃ ላይክ እንደዛ ትባያለሽ። ኮፊ ሾፕ ስትከፍቺ ብራንች ግድ ነው፣ ቢዝነስ አይደለ? ማስፋት አለብሽ እኮ። ግን መጀመሪያ ይሄኛውን ስትይዙ ነው። መጀመሪያ ያዝኛው ያሰርተሽ ትንሽ አተረፈኝ ብለሽ እዛ ጋር ዘለሽ እዛ ጋር የምትገቢ ከሆነ ማኔጅመንቱ በጣም ከባድ ነው። አንድ ኮፊ ሃውስ አሁን ምን ቻሌንጅ ይሆንብሃል ብለሽ ብትጠይቅኝ ኮፊ ሾፕ ማኔጅመንቱ ነው፣ ማኔጅ ማድረጉ ነው። ምክንያቱም አንድ ቡና ስትሸጪ ቁርስ የለሽም ይልሻል። ምሳሌ ቅድም አስችልሽ ነበር የናሳ ቁርስ የለሽም ይልሽና ኬክ ታቀርቢያለሽ። ኧረ ምን በጠዋቱ ጣፋጭ ነገር ደግሞ ኧረ የሆነ ጨጨብሳ ፉል ነገር ጀምሪ እንደዚህ አካባቢ እኮ ይልሻል ሰው። ከዛ ጨጨብሳ ፉል ትጀምሪያለሽ። ከዛ ያችን የሆነች ቦታ እኮ ጠባብ ቦታ ላይ እየሰራሻት ነው። ከዛ ሮብ ቀን ይመጣና ምን አሁን ሽሮ እኮ ሰርተሽ ቁጭ ብታደርጊያት እኮ በቃ አንድ ጭልፋ እያሞቅሽ መስጠት ነው ይልሻል። አንድ ከስተመር ወደ አንቺ ካፌ ገብቶ ተጠቅሞ በበነገው በሚወጣበት ሰዓት ራሱን እንደ ቤተኛ ያያል ነው የሚባለው። ስለዚህ የትኛውን ማስተያየት ይናገራል ማለት ነው። ይበጅሻል ብሎ የሚያስበውን ሁሉ ይናገር ይችላል። ራሱ የሚፈልገውን ነገር ሁሉ ይናገራል። ስለዚህ ብራንድሽን ይዘሽ መቀጠል አለብሽ። ቡና ነው የምሸጠው፣ ቡና ነው። ብራንድና ፋስት ፉድ ነገር ነው። ቡናና ፋስት ፉድ ነገር ነው። ቡናና ፋስት ፉድ ነገር ነው የምሰራው። ከነዚህ ውጪ እኔ አልሰራም። ገብቶሻል አይደል? ወይስ ደግሞ እንደ ሬስቶራንት ሆኖ ቡና ይኖረው? አዎ ቀሱ ይኖረው። ምሳሌ ከሆነ መጠጥ ቤቶች ላይ ስንሄድ እነዚህ ቁርጥ ቤት ምናምን የሚባሉት በቃ ስጋና ቁርጥ እንትን ያለው መጠጥ ነው ያለው። እነሱም ብራንዳቸውን ይዘውታል። በቃ በዛ ነው የሚቀጥሉት። የሆነ ሌላ ቤት ባይሆን ያው የጀበና ቡና አላቸው። የጀበና ቡና ሁሉም ላይ አለ። ያው ቡናው አሁን አሪፍም ባይሆን ብለሽ ስለገለጽሽው መግለጽ አያስፈልግም። ቡና አይደለም ማለት ይቻላል አጠቃላይ። ስለዚህ ልክ እንደዛ ሁሉ ኮፊ ሾፖች ላይም ያ ቢሰራ ሞር አሪፍ ነው። ከዛ ሌላው ቻሌንጅ ደግሞ ብለሽ ጠይቅኝ ሰራተኛ ነው። ሙያውን ካላወቅሽው ማታውቂው ከሆነ በተለይ ደግሞ የሚያደራጅ አካል ካላደራጀልሽ ከፍተሽው ኮፊ ሾፑን እየሰራ በሁለተኛው ቀን ልጁ አመመኝ ብሎ ቢቀር ቻሌንጅ ነው። አስተናጋጇ ብትቀርብሽ አንቺ ቢሮ የሆነ ስራ ያለሽን ምሳሌ አንቺ አሁን ጋዜጠኛ ነሽ፣ ዛሬ ኢንተርቪው ነበረብሽ፣ ኮፊ ሾፕ አለሽ። አስተናጋጇ ብትቀር እኮ ወደሽ ሳይሆን በግድሽ ይሄን ካንስል አድርገሽ እዛ ጋር ታስተናግጃለሽ። ወይ ደግሞ ይሄኛው የማይቀር እንግዳ በቃ በጣም በጉጉት ጠብቀሽ የመጣ እንግዳ ሆኖ ደግሞ እሱም መስራት ብትፈልጊ ኮፊ ሾፑን ትዘጊዋለሽ። ስለዚህ ይሄ በጣም ሄዴክ ነው። በጣም ማለት ነው። በጣም የሰራተኛ ጉዳይ በጣም እስቲል ሰራተኛ ባሪስታ ደሞዝ ጭማሪ አግኝቶ ሌላ ቦታ ሲሄድ ሰው ፈልገ ይልሽ ጥሉብሽ ይላል። ዝም ብሎ ይሄ ቅድም ያልኩሽ እንደዛ አግሪመንት ምናምን ነገር የለም። እንደ ኖርማል መስሪያ ቤት ትቶ ነው የሚሄደው። ቀጥቶ ይሄዳል። ስራ ያጣማ ይሄ ያለ በጣም ነው እንደ እኔ አንዳንድ ሰው የጭንቀቱን ማታ ራሳት ይደውላል። እኔ ደክሞኝ አስቢው ቀን ሙሉ ሳስተምሩ እያለሁ አሁን ዛሬ መጥቼ አንቺ ጋር ከአንድ ሰዓት በላይ ኢንተርቪው ያደረኩት አሁን ደግሞ ገና ትሬኒንግ ልሰጥ ልሄድ ነው። እሱን ጨርሼ ስመለስ ቤት ድካም ነው በጣም። ገብተሽ በምተኝበት ሰዓት ይደውልና እንደው ቀበረኛ አንድ ባሪስታ ይልሻል። ያደራጀሽለት ሰው ከሆነ ግን ሙሌ ባሪስታው እንደዚህ ነው እስኪና እናየው። አንድ ወር ደግሞ ማኔጅ ማድረገው እኔ ነኝ። ስለዚህ በአንድ ወር ውስጥ ያለውን ሰራተኛ
ጥሩ ነው ብዬ ማስበውን አስቀጥላለሁ፣ ጥሩ ነው ብዬ ያላሰብኩትን ደግሞ ሸኛለሁ፣ ሌላ ተካበታለሁ። በደንብ እንትን ይሆናል። ከአንድ ወር በኋላም ደግሞ ቤተሰባዊነት ይቀጥላል። ሰራተኛ ቢፈልግ ሰራተኛ እልክለታለሁ፣ የሚቸግረው ነገር ካለ ሄጄ ላስተካክል እችላለሁ ምናምን እና በጣም ትልቁ ቻሌንጅ ሰራተኛም ነው ማኔጅመንቱ ነው። ስለዚህ አንድ ከፍተሽ 4 ስታደርጊው ደግሞ የበለጠ ማኔጅ ማድረጉ እንትን እያለ ነው የሚሄደው። ተመሳሳይ አይነት ጣም መስጠት መቻል አለብሽ። እዚህ ቤት ምሳሌ ብራንች ሲሆን እኮ ምሳሌ አለላ ኮፊ የሚል ቢኖርሽ አንቺ አሁን በዚህ ፖድካስት ስም አለላ እዚህ ቤት የጠጣ ነው 22 የጠጣ ነው ቡና ፒያሳ ላይ መገኘት መቻል አለበት። ፒያሳ ላይ የጠጣ ቡና 4 ኪሎ መገኘት መቻል አለበት። እንደ ነገሩ ብራንች እዚህ አድርገሽ መስራት ከፈለግሽ ትሰሪያለሽ፣ ግን ብራንድ ቢውልድ ማድረግ አትችይም። ምክንያቱም ጥሩ ነገር ስትሸጪ ነው ብራንድሽ ከፍ የሚለው። ምሳሌ እኔ አሁን ብራንድ መስራት ሳልፈልግ ሙሌ ባሪስቶ የሚል ብራንድ ወጥቷል ቡና ላይ። ቡና ከተባለ በቃ ሙሌ ባሪስቶ የሚባል ስም አለ። ስለዚህ ብራንድ ሆኗል ስሜ ማለት ነው። ይህንን ብራንድ ግን በመልካም ስም ማስቀጠል መቻል አለብኝ፣ በመልካም ስራ ማስቀጠል መቻል አለብኝ። ኮፊ ሾፕ ሳደራጅ ጥሩ ቡና በመጀመር የራሴን ኮፊ ሾፕ ስከፍት ደግሞ ጥሩ ነገር በይዘው ኮፊ ሾፕ የለኝም ምን ያዋል ኮፊ ሾፕ ሲኖረኝ ግን ህዝብ ቡና የሚጠጣበት ኮፊ ሾፕ ነው የሚኖረኝ። ምን ማለት ነው መሰለሽ? ብዙ አይነት ቡናዎች ነው የሚኖረኝ፣ ቢያንስ 50 አይነት ቢያንስ። እኛ ሀገር ስንት ቡና ነው እንደ ያለው? አይደለም ፍሌቨር አሰራሩ እኮ ነው። ግን ቡናማ ብዙ አይነት ነው። ኢትዮጵያ ከ2000 በላይ የቡና ዝርያ ያላት ይባላል እኮ። ሰው ቡና የሲዳማ የጉጂ ምናምን ስትዩ ፍሌቨሩ ይለያያል እዛው ከዛው መሆኑ። ያን ካልሽማ እንደዛ አይደለም። እንደዛም ይኖረኛል። ምሳሌ የጉጂ ይኖረኛል፣ የጅማ ይኖረኛል ምናምን ብለን እንጠቅሰው እንችላለን። ግን ደግሞ የጅማው ቡና ምሳሌ አሁን ላይ በምን እንሰራዋለን? ዊዝ ሌመን፣ ዊዝ ኦሬንጅ፣ ዊዝ ሲናመን፣ ዊዝ ሄል፣ ዊዝ ማንጎ ፍሌቨር፣ ዊዝ ባናና ፍራፕ በስፕሬሶ ምናምን እያደረግ ቡና በደንብ ከዛስ ሰው አሁን ለምን አትከፍቱም ታዲያ? ይህን እኮ ለመስራት ምን ችግር አለ? ቢያንስ ሀፍ ዴውን ራሴ ነኝ መስራት ፈልገው ቢያንስ ሀፍ ዴውን ቢያንስ የጠዋቱ በጣም ይሄ ሰው በጣም ግርግር ያለበትን ፓርት ኮፊ ሾፑን ራሴ ነኝ ባሪስታነቱ መስራት እንፈልገው በዛ ምክንያት። ስለዚህ ቡና ስንከፍተው በራሱ ስንሰራው በራሱ በጣም መጨነቅ መጠበብ አለብን። ሌላው ማንሳት የምፈልገው ነገር ሌላው ቻሌንጅ ደግሞ አንዳንድ ሰው ካለማወቅ አንጻር ከተቻለ እኮ 1 2 3 4 ሳይድ ነው ያለው ቤት አይደል? 3ቱ ሳይድ መስታወት በመስታወት ቢሆን ይመከራል። ካልሆነ 2ቱ ካልሆነ ግን ፊት ለፊቱ ሙሉ ለሙሉ መስታወት በመስታወት መሆን መቻል አለበት። ለምንድን ነው ውስጥ ላይ ዲዛይን የምትሰሪው? ኮፊ ሾፕ ስትሰሪ ዲዛይኑን ታሳምሪዋለሽ አይደል? ውድ ወርክ የሜታል ወርክ ምናምን ተጠቅመሽ ጂፕሰም ቦርዶችን ተጠቅመሽ ምናምን በጣም የሚያምር ታደርጊዋለሽ። ለምን ነው የምትጠቀሚው? ሰው አትራክት ለማድረግ ኑ ቡና ጠጡ እንዲልልሽ ነው በቃ እኮ ሌላ አይደለም። ኑ ቡና ጠጡ እንዲልልሽ ግን አንድ ፍሬንች ዶር አድርገሽ ውስጡን ዲዛይን ብታሳምሪ ውጭ ላይ ያለ ሰው እኮ አያውቀውም። አንድ ቀን በገጠመኝ የገባ ሰው ያቺ ቤት ታምራለች ብሎ ሊያይልሽ ይችላል። ግን ቡና ጠጡ ብሎ ከስተመርን መጋበዝ መቻል አለበት። ቤቱ ቦሌ ስለሆነለት ብቻ ፍሬንች ዶር ሊያደርግ ይችላል። የሆነ ቦታ ስ ያረ ምንድን ነው ትያለሽ። ከዛስ እንደገና ቢያፈርስ ምናምን መስታወት በመስታወት አድርገሽ ምናምን ልገይበት ትችላለሽ። ያ ደግሞ ኮስት ነው በጣም ብዙ ገንዘብ። የኪራይ ቤት ነው እኮ በአመቱ ልቀቂ ልትቤት ትችላለሽ። አንድ እኔ የማውቃት ሴትዮ በኮሪደሩ ምክንያት ኪራይ ነፃ ስትከፍል ኖራ በ96 ሺህ ብር ኮሪደሩ ፏ ብሎ ቤቱ ሲያልቅና ቤቱ ስራ ሲኖረው 180 ምናምን ሺህ ብር አደረጉባት ሰዎች። ኮፊ ሾፑን ሽጥልኝ ብላ ደወለችልኝ። እንዴት ትሸጪዋለሽ? ዘን ብለሽ ስሪበት አልኳት። ስቲል እየሰራችበት ነው። አሁን የደረሰበትን ሌብል ባላውቅም ማለት ነው። እና ነገ ላይ ምን እንደሚመጣብሽ ለማታውቂው ቤት ቴምፐርድ ግላስ ምናምን ቴምፐርድ በጣም ውድ ነው እና እዛ ደረጃ ውስጥ ይገባል። ያ መሆንም የለበትም። ምን ሪስክ ሚኒማይዝ አድርጉ ትላቸዋለህ? በትንሹም በትልቁም ለሚከፍቱት አንተ ካየኸው ነገር። አሁን ለምሳሌ ኢንቴሪየሩ የአመት ወይ የ2 ዓመት ውል ነው ቢኖረህ ማክሲመም። ግን ደግሞ አንዳንዱ ሰው ኢንቴሪየሩን የሚሰራው ልክ የራሱ ቤት እንደሆነ አለ አይደል? አንዳንዶቹ ብዙ ጊዜ ኢንቴሪየሮቹ ያው እዛው ቤት የሚቀሩ ናቸው። ይሄ ይዛቸው ሙቭ የምታረጋቸው ነገሮች አይደለም ከፈርኒቸሩ ውጪ። ምን ሪስክ ቀነሱ? ምን ላይ ገንዘባችሁን ቆጥቡ ትላቸዋለህ? የገባህ ነገር ገንዘብ ቆጥቡ አይደለም ግን ኮፊ ሾፕ ማማር አለበት። ግን አግሪመንታቸው ላይ 2 ዓመት ሲከራዩ ሰዎች ምሳሌ ዛሬ 2 ዓመት ነው፣ ዛሬ ላይ 50 ሺህ ብር እየከፈልኩ ነው። የዛሬ 2 ዓመት ላይ 50 ሺህ ብር እንደማይቀጥሉ ማወቅ መቻል አለባቸው። በጣም ብዙ ነው ግር የሚለው ማለት እንዴት ይሄን አያስብ እንደ መጀመሪያ ላለውኝ እኔ ውሉ ሲያልቅ አዲስ ውል እንደሆነ ማመን አለብሽ። እንዴ ህንፃው ላይ ባይዘው እኮ ትላልቅ ህንፃዎች ላይ እኮ ቆንጆ ኮፊ ሃውስ ከከፈትሽ ባለ ህንፃዎችም እኮ አይጫኑሽ። ጥሩ ነገር ለህንፃቸው እኮ የሚገርም እኮ ውበት ነው የሰጠሽላቸው።
ግን ኪራይ ያው ከ2 ዓመት አንዴ ሊጨምሩ ይችላሉ። ምናልባት ግን ከህንፃው አስተዳደር ጋር በመነጋገር የተጨበረብሽን ፐርሰንት ምሳሌ 40% ቢጨመርብሽ ወደ 20 ለማስደረግ መሞከር ነው። ያ እዛ ላይ አንድ እሱ። ሁለተኛ ነገር ደግሞ የሚነሱ እኮ ሊሆኑ ይችላሉ የሚሰሩት እንትኖች ባይዘው ቀለም ትቀቢያለሽ፣ የፔንቲንግ ስራዎች ናቸው የማይነሱት። የፔንቲንግ ስራዎችም አሁን እየተቀየሩ ነው። ትንሽ በእጅ የመሳሉ ነገር እየተው ነው እየመጣ ነው። አሁን በጣም ብዙ ቴክኖሎጂዎች እየገቡ ነው እና በሱ እየተው ነው። ግን ቢሆንም ግን 2 ዓመት ስትሰሪበት ቢያንስ 2 ዓመት ትርፋማ ሆነሽ 2ኛ ዓመት ላይ ልትለቂ የምትችው ቦታ መሆን መቻል አለበት። ለዚህ ምንድነው ምክንያቱ? ሎኬሽን አስተካክለሽ መስራት ማለት ነው። ይሄን ነው እንጂ ይሄን ቀንሱ ይሄን አታርጉ ማለት እንዲያውም ግን በጣም ማለት የምፈልገው ነገር ግን ኢንቴሪየር ላይ ሰው ተጨንቆ ኮፊ ሜከሮች ላይ ሰው አይጨነቁም። በጣም ዞሮ መልሶ እዛ ይሆናል ማለት ያልሸሹም ዞር አለ አይነት ነገር ነው። ወይም ደግሞ ታጥቦ ጭቃ የሚባለው አባባል ማለት ነው። ቤቱን አሳምረው ምናምን ፏርገው ምናምን የሰራተኛው ዩኒፎርም የማይሆን ነገር ወይ ሰራተኛው ከዚህ ትልትል ጂንስ ለብሶ እዚህ ጋር የቤቱን ሸሚዝ ለብሶ ከታች ስኒከር ያደርግልሻል ወይ የሆነ ነገር። አንድ ባሪስታ እንዴት ነው መልበስ ያለበት? ለምሳሌ የአንድ ኮፊ ሾፕ ባሪስታና አስተናጋጅ እንዴት ነው መልበስ ያለባቸው? ኢቲክስ ይኖረዋል ብዬ አስባለሁ። እኛ ጋር አሁን ኮፍያ አይፈቀድም። በብዛት ካፌዎች ላይ ኮፍያ አይፈቀድም። ላፍቶ ያለውን እሴት ቡና ብታይ ግን ኮፍያ ያላቸው በጣም ነው የሚያምሩት። በቃ ከጫማ ከሱሪ ጀምሮ የድርጅቱ ነው። ከፍትፍቱ ፊቱ አይደል በቃ ምንም እኮ ስቲል መንገድ ላይ አይጠበቅብሽ። ረጅም ሰዓት ስለሚቆዩ ምቾት ያለው ጫማ ፍላት ምቾት ያለው ጫማ ግን ቆዳ ቢሆን ቆዳ ይመቻል አሉ እኮ እንዴ ብዙ ቆዳ አሉ ሰው እነሱ ብታደርጊ። ከዛ ውጭ ደግሞ ጥቁር ሱሪ ከዛ ከላይ ያው የቤት ፍሎግ ውስጥ ከተል ደግሞ የቤት ፍሎግ የተከተለ ግን የሚያምር ቶሎ የሚቀየር እንዴ ፌድ አድርጎ ምናምን ይሄ ሎጎ ተሰርትሮ ወይ ደግሞ ፕሪንት የተደረገው ተልጦ ምናምን ሰው ትስተናገጃለሽ። ሜኖ ላይ ብዙ ጊዜ አይተሽ ይሆናል ወረቀት ተለጥፎበት እንዲሁ ምን ችግር አለው 15 ብር ፕሪንት ብታስደርጊው። አንዳንዶቹ እንደውም ሜኑ ላይ ያለው ዋጋ አይደለም እሺ አንድ ጊዜ ገጠመኝ ነገር ልንገርሽ። አንድ ቤት በርገር አዘዝኩኝ እና በጣም ርቦኛል። በቃ እርቦሽ ያውቃል በጣም እግዚአብሔር ነው በጣም ርቦኝ በርገር አዘዝኩኝ እና ያው ሙያው ላይም ስትኖሪም ደግሞ ያው ለበርገር የምትጠብቂው ነገር ይኖራል እና በርገሩ 400 ብር ነው የሚለው ይመስለኛል ሳስታውስ ዋጋው እና 400 ብር ነው የሚለው። ሜኑ ግን በእጅሽ ይቀፋል ለመንካት እንዴ በእጄ ነክቼ እኮ ነው ላነበው የምችለው። ከዛ ጠጋ አድርጌ አነበብኩት ምናምን በቃ በርገር አዘዝኩኝ። ስፔሻል በርገር ይመስለኛል። ስበለው የቺዙ ቃና አልተመቸኝም ግን ርቦኛል። ሰው ለቺዙ ብዬ ለምን ተዋሉ አልኩና በርገሬን ግጥም ከዛ በልቼ ሂሳብ ስል 500 ምናምን ብር ነው። ከፍልም እንደዚህ ነው አልኩኝ። እኔ እኮ ከፍላለሁ ችግር የለውም ስለ በጣም ይቅርታ መጀመሪያ መናገር ነበረብኝ ምናምን እንግዲህ ፕሪንት ለሚደረግ በጣም ተራ ነገር ማለት ነው። ከዛ እንዳልኩሽ ኮምፕሌን አለኝ አስተናጋጇ ጋር ያው እንደምከፍላት ነገርኳት። ሱፐርቫይዘር መጣች ጠራቻት ምናምን እንደዚህ ምናምን ሜኑ እንደዚህ ምናምን ነገርኳት። ከዛ ነገርኳትና ምግቡ ሳሪፍ ነው አለች። ጨርሼ ስለበላሁት እሷ በቃ ምግቡ ለኔ ምርጥ ነው። ከዛ እንደዚህ ብዬ አስረዳኋት። እንዲህ ብታረጉት ምናምን ብዬ እኔ እዛው ተቀምጬ ቸኩያለሁ። በዛ ላይ እዛው ተቀምጬ እሷ የባሪስታው ካውንተር ላይ ሳትደርስ ጭርስ አድርጎ በልቶ አስተያየት ይሰጣል እንዴ አለች ስትል ሰማኋት። ይሄ አንድ እዛ ቤት አሁን እሄዳለሁ አልሄድም። ስለዚህ የሜኑ አንድ ብልጥ የኮፊ ሃውስ ባለቤት ለቤቱ ኢንቴሪየር ብቻ አይደለም ለሜኑ ዲዛይን ይጨነቃል ይባላል። እኔ አሁን ስልኬዎች ላይ የማሰራቸውን የናፕኪን ፎልደሮች ባሳይሽ አሁን ለሶፍቱ ማስቀመጫ 1000 ምናምን ብር ይወጣል ነው የምትይው። ግን በቃ ያሳሱሻል ስታያቸው። ሲቀርብልሽ ያምራል ሁሉ ነገር። አንዳንድ ቤቶች ላይ ስትሄጂ በጣም መተቸት ካለብሽ በጣም ብዙ ቤቶችን መተቸት ትችላለሽ። እስቲ ቁርጥ ቤቶች ላይ ግቢ እስኪ። ኪችኑ እዚህ ጋር ነው፣ ቶይሌቱ እዛ ጋር ነው። መንግስት ምሳሌ እንደዚህ አይነት ነገሮች ላይ ስትሄጂ መንገድ ላይ ሙዝ የሚሸጥ ልጅ በካልሾ እየተደበደበ ሙዙ ላይ መኪና ይሄድበታል። ግን ስጋ ቤቶች ላይ ስትሄጂ ግን ሽንት ቤት እዚህ ጋር አለ፣ እዚህኛው ላይ ደግሞ ስጋው አለ እንትኑ አለ ሽንት ቤቱ አለ። ይህንን ኮንትሮል ቢደረግ እንዲሁም መንገድ ላይ ካለው ቅጣት የበለጠ እንደዚህ አይነት ፐብሊክ ሰርቪስ የሚሰጡ አካላት ላይ ብትሄጂ ብዙ ቅጣቶችን ብዙ ነጥቦችን ማግኘት ትችላለሽ። የጤናውን ነገር መጠበቅ ትችላለሽ። ስለዚህ መጠንቀቅ ያለብን ብዙ ነገሮች አሉ። ያው ይሄን ቢዝነስ ካወራን ካደራጃቸው ውስጥ
ትንሽዬ የምትላት ስንት ሰው የምትይዝ ናት? ትልቅ የምትለው ስንት ሰው የሚይዝ ነው? ከዛ በኋላ ወደ ቀጣዩ ጥያቄ ልመጣ ነው የጠየቅኩኝ ነው። ትልቅ ምሳሌ አሁን ያስኳቸው አሉ 67 ሰው የሚይዙ ወንበር 100 ሰው ይዞ ይሆን? አንድ አልፎስ ፕላዛ ላይ እንደዚሁ ያደራጀ ነው ቤት አለ፣ በጋራ ያደራጀ ነው። በጣም ቆንጆ ቤት ነው፣ ትሆን ይባላል። በጣም ነው የሚያምረው። እሱም እንደዛው ከዛ በላይ ይይዛል። ትንሿ 8 ሰው ውስጧ ነች። 8 ሰው የምትይዘው በቃ ውጯም ውስጧም በቃ 8 ሰው ነች። ውስጥ 4 ውጭ 4። አይ ውጭ ላይ መቆም መቀመጥም የለም ውስጥ ብቻ ነው። ውስጥ ብቻ ነች። በቃ እዚህ ጋር የቆም ቴብል አለች፣ በዚህ የቆም ቴብል አለች። በቃ 4 ሰው 8 ሰው በቃ ቆመው የሚጠጡባት ማለት ነው። ቡና ጠጡ ይሄዳል። አሁን ለሷ ምን ያህል ወጣ? 700 ሺህ። አንተ ግን እኔ ዛሬ ስለ ቡና ያላቸው አመለካከት እንዲቀየር፣ ጤናማ ቡና እንዲጠጡ፣ ቢዝነስ መክፈት ያሰቡም ሰዎች በትክክለኛው መንገድ ከፍተው እንዳይከስሩ ነው እንጂ ተስፋ እንዲቆርጡ አይደለም እኔ ጋበዝኩት እንጂ ባሪስታ 700 ሺህ አሁን አይከፍትም። እስቲ አሁን ንገረን፣ ስለ ካፒታሉ እናውራ። ትንሽዬ ለመክፈት እንዳልከው 4 ሰው የሚሆን 10 ሰው 15 ሰው የምትሆን የምትይዝ ሊሆን ይችላል። ከዛ ደግሞ እስከ ትልቁ ድረስ መነሻ በቃ አንድ ሰው ኮፊ ሃውስ በቃ ልክፈት ብሎ ሲመጣ ምን ያህል ብር ነው የሚያስፈልገው? በምን አይነት ማቴሪያል? እሱን አብራራለን አንተ። አይ ግን በምን አይነት ማቴሪያል? አሁን ከስተመርህ ነው ብዬ በዩዝድ ዕቃ ወይስ ደግሞ በአዲስ ዕቃ? ግን አንድ ጥያቄ ጠይቅሻለሁ። እሺ እንደ ከስተመር ኮፊ ሾፕ ላደራጅልሽ ነው። እሺ ካፒታልሽን አላውቀውም። እሺ አንቺ አሁን ኮፊ ሾፕ ማደራጀት እንዲደራጅልሽ ፈለግሽ፣ እኔ ጋር መጣሽ። ቤቱን ተከራይተሻል። ቤት ሎኬሽን ላይ አልሰራም እኔ። ስለዚህ ቤቱን ተከራይተሽ እንዳደራጅልሽ እኔ ጋር መጥተሻል። በምን አይነት ካፒታል የምትከፍቺው ነው የምልሽ። መጀመሪያ ቆንጆ የሚያምር ኳሊቲ እቃዎች ያሉት ምናምን ትይኛለሽ። 8 ሰው 10 ሰው የሚይዝ ቤት እንበለውና ማለት ነው። በአዳዲስ እቃዎች ምናምን ልሻል፣ ሁሉም ነገር በአዲስ አበባ። እንደዛ ከሆነ 2 ሚሊዮን ልሻል። ለምን ስትይ ምሳሌ ኳሊቲ አይደል የፈለግሽው አንቺ፣ ጥራት ነው የፈለግሽው። አንድ ሰው ጥራት ስትፈልጊ አዳዲስ እቃዎች ማለት ማሽኑም ፈርኒቸሮቹ ኤቭሪቲንግ። ያው ኢንቴሪየር ለምሳሌ አዲስ አሮጌ የለውም፣ አዲስ ነው ኢንቴሪየሩ አዲስ ነው። ማሽኖችም እኮ አዲስ በአዲስ ነገር ኳሊቲ ነገር ያለው ነገር በጥሩ እቃ ምናምን ትይኛለሽ እኮ አልሽኝ። ኦኬ እንደዛ ከሆነ 2 ሚሊዮን ይልሻለሁ። እኔ አሁን እንደ ከስተመር ማስበው መሰለህ አንተ ጋር ስመጣ ልዩነቱ የሆነ ሰው ትልቅ ይክፈት እኔ ትንሽ ልክፈት፣ ልዩነታችን እኔ ትንሽ ቤት በትንሽ ካፒታል፣ እሱ ደግሞ ትልቅ ቤት በትልቅ ካፒታል፣ ግን የምንጠቀማቸው ማቴሪያሎች ተመሳሳይ እንደሆነ ነው እኔ አሁን አስቤ አንተ ጋር የመጣሁት። ስለዚህ ምን ትመክረኛለህ እኮ? አሁን ምሳሌ ለ10 አሁን 2 ነገሮች ላነሳልሽ ነው። አሁን እንግዲህ አንቺ በጥሩ ኳሊቲ የፈለግሽው ከፈልሽው ምናምን ኮፊ ሾፕ ውስጥ ከፍቺው በጥሩ ማቴሪያል ከፍታለሁ ብለሽ ነው እንግዲህ ያወራሽ የጠየቅሽኝ። በጥሩ ማቴሪያል ካልሽኝ 10 ሰው የምትይዝ ትንሽዬ ቤት 2 ሚሊዮን ብር ነው የምልሽ። ምን ማለት ነው ምናምን ምን ብለሽ በቃ ልደነግጭ ትችላለሽ። ስደነግጭ ደግሞ 2 ሚሊዮን ብር ስልሽ 750 ሺህ ብር ማሽን ትገዣለሽ እልሻለሁ። 175 ሺህ ብር መፍጫ ትገዣለሽ። 1 ሚሊዮን ከፋሽ 100 ሺህ ብር ነው 900 ሺህ ምናምን ብር። ከዛ በኋላ 100 ሺህ ብር ለላይት ምናምን ለመሰል ነገሮች እናያዘውና 1 ሚሊዮን ገባሽ። ከ1 ሚሊዮኑ ላይ 60 ሺህ ብር የ3 ወር የቤት ኪራይ ብትከፊ 180 ሺህ ነው። ግን የ3 ወር የሚቀበልሽ የለም። በዛ ደረጃ ከሆነ የ6 ወር ትከፊያለሽ ወደ 360 ሺህ ብር። ስንት ብር ቀረሽ? 600 ሺህ ብር። መርካቶ እቃዎችን ሄደሽ 100 ምናምን ሺህ ብር ትገዣለሽ። 500 ሺህ ብር ቀረሽ። ግብአቶችን 100 ምናምን ሺህ ብር ትገዣለሽ። ለቤቱ ኢንቴሪየር ለሚያደራጅልሽ ሰው 2 ሚሊዮን አለቀ። ራይት። ስለዚህ በሃይ ኳሊቲ ስታደርጊው ማለት ነው። ምሳሌ ይችን ቪዲዮ የሚሰማ ሰው በትንሽ ካፒታል መክፈት ላይ የሚፈልግ ደግሞ የት መሰለሽ ራሴ ቲክቶክ ላይ ሙሌ ባሪስታ የሚለው እሱ ላይ እንትን አለ። አብነት አካባቢ የሰራት ኮፊ ሾፕ አለች 700 ሺህ የሚል። እሷን ኮፊ ሾፕ ማየት ይቻላል። ሴትዮዋ በጣም እድለኛ ነች። ለምን ማለት ጥሩ ነው። ቤቷን ሰራናት ምናምን፣ ኢንቴሪየሯንም ራሴ ነኝ ሞከር ያደረኳት። ከዛ ቤቷን አሳመርናት ምናምን፣ ፈርኒቸሯን ሰራራን፣ የሆነ ኦልዲስ እቃዎች ምናምን አደራረግንበት። እሱን ካደረግን በኋላ ወደ ማሽን ነው የምንሄደው። እንግዲህ እሱ 300 ምናምን ሺህ ብር ጨርሶብናል። በቃ አጠቃላይ ነገሩ ማለት ነው። ከዛ ማሽን ፍለጋ ስንሄድ 500 ሺህ 400 ሺህ ምናምን አቅም የለኝም አለች። በቃ እንደዛ ከሆነ የኪራይ ቤቶች ስለሆነ ኪራዩ ርካሽ ስለሚሆንልሽ ትንሽ ቀን ታገሽኝ አልኳት። ደወለ አንደኛው፣ አቤት ማሽን የሚሸጥ ነበረኝ። ምን አይነት ማሽን ምናምን ስለው እንደዚህ ራንች የለሽ። ስንት ነው የሚሸጠው? 250 ሺህ እና ኦኬ እና ሄድኩ አየሁት።
ሰርቪስ ተደረገ ምናምን በ250 ሺህ ይወስድ ማለት ነው። ጽድት ያለ ማሽን 1 ዓመት ሊሆን 7-8 ወር ምናምን ቀንሰሳታለሁ። በእርግጥ 8 ወር ምናምን አካባቢ ይሆነዋል ስትል ነው እየሰራ። ስለዚህ በጣም እድለኛ ሆና በ700 ሺህ ከፈትኩላት ማለት ነው። ቀነስ ባለው ስትይ ቀነስ ባለው ነው የምከፍትልሽ። እንዲያምር ይጨነቃለሁ፣ ቀነስ አደርግልሻለሁ ሳደራጅው። አይ ጥሩ ነገር ካልሽኝ ጥሩ ነገር በጥሩ ነገር ከፍትልሻለሁ። ምሳሌ አሁን 4 ኪሎ ሰሞኑን 3 ኮፊ ሾፕ አለኝ የሚደራጅ 3 ኮፊ ሾፕ አለኝ። እስጢፋኖስ ጋር ሰማዕታት ሐውልት ጋር አንድ ቤት አለኝ። ወደ 5 ሚሊዮን ብር ጨርሷል። ወደ 250 ካሬ ነው። ኪችንም አለው። በጣም የሚያምር ቤት ነው። እነዚህም ቤቶች አሁን ስታያቸው ትናንሽ የሚያምሩ ትልቅ የሚያምር ነው። ስለዚህ ከነዋጋቸው ነው ፕሮሞሽን የማደርጋቸው። እዛ ላይ እንግዲህ በደንብ ታያቸዋለሽ ምን ያክል። ስለዚህ አሁን ከሚመለከቱን ተመልካቾች በዚህ ዓመት ያው የዓመቱ መጀመሪያ ላይ አይደለም በጣም ብዙ ሰው ቢዝነስ የሚጀምር ይመስለኛል እና ስለዚህ ይህንን ቪዲዮ ሲያይ በቃ አጠራቅመውም ተበድሮም የሆነ ነገርም ሽጦም 1 ሚሊዮን በብድር አይከፈትም ግን እንዳረሰው። እስቲ ንገረኝ ስለዚህ። ምክንያቱም ሊያከስርሽም ሊያተረዳንተን ይችላል። የትኛውም ቢዝነስ በብድር ከባድ ነው ሲጀመር። ግን ኮፊ ሾፕ ደግሞ በብድር ከባድ ነው። ለምን መሰለሽ እንዴ? ምሳሌ 700 ሺህ ብለን አወራናል። በ700 ሺህ ብር 500 ሺህ ብሩን 300 ሺህ ብሩን ተበድረሽ ኮፊ ሾፕ ብትከፍቺ እንደጀመርሽ እኮ ሪተርን ማድረግ አይጀምርም። ቢያንስ 3 ወር 4 ወር እስከሚለምድ ትጠብቂያለሽ። ከዛ በኋላ የቤት ኪራይ ሰራተኛ እየከፈልሽ አንቺም መቼም ጾምሽን አትኖሪ። ስለዚህ ያን እያደረግሽ ታግሰሽ። በብድር ግን ሲሆን ደግሞ በአበዳሪ ተቋማት በኩል ደግሞ ይከብዳል። ወለዱ አለ ምናምን ፋሚሊ ሰጥቶሽ ብትከስርም ትክሰረ ብትመልስም ትመልስ የሚል ሰጪ ከተገኘ ብቻ ነው ያንን እንትን የማደርገው። ግን ያው ኮፊ ሾፕ አብዛኛውን የሴቶች ቢዝነስ ነው። ባሎች ለሴቶች ለሚስቶች የሚሰጡት ቢዝነስ ነው ብዛት ሳይሆን። ለምንድን ነው ያው ቤት ከምትቀመጪ በሚል እንደ ለምሳሌ የቡና ሆቢ ኖሯት ወይ ደግሞ ባለሙያ ሴት ሆና የምትከፍት ከሆነስ እና ደግሞ ቅድም ያቋረጥከኝ እንዳልኩ ተበድራም ከቤተሰብ የሚሆን አጠራቅማ የሚሆን 1 ሚሊዮን ብቻ ቢኖራትና ኮፊ ሾፕ ልጀምር ብትል ለምሳሌ ስራ አቋርጠው የሚጀምሩ አሉ የግል ስራቸውን። ስለዚህ 1 ሚሊዮን ቢኖራት ኮፊ ሾፕ መክፈት ብትፈልግ ምንድን ነው የምትመክራት? ሎኬሽን ላይ ነው። ሎኬሽን ላይ ሪስክ ነው። ያው እንግዲህ ሎኬሽን ባይዘይ 9.8 ሚሊዮን ያልኩት ኮፊ ሾፕ ማለት ነው። እሱ ኮፊ ሾፕ አዲሱ ገበያ ነው። አዲሱ ገበያ ሎኬሽን ነው። በጣም ነዋሪ ብዙ አለ፣ ግን ቤታቸው ነው ምናምን ያው ጥሩ እየሰራ እኮ ነው። ግን ሎኬሽን ነው፣ ግን ብቸኛም ነው። ጥሩ ነው። በዛ ደረጃ በሃይ ሌቭል የሚባል ኮፊ ሾፕ ነው። በዛ ደረጃ የለም። እዛ ጋር ይገባል ብዙ ሰው ስላለው። ሎኬሽን ማለት ምሳሌ አሁን ገርጂ ድሮ ሎኬሽን ነበር። አሁን ወደ ሚዲየም ሎኬሽን መጥቷል። ምሳሌ ሀና ማርያም፣ ሳሪስ፣ ይሄ አቦ አካባቢ ምናምን እንደዚህ ምጠራልሽ ገብቶሻል ትርጉማቸው። እነሱ አሁን ሎኬሽን ናቸው። እዛ አካባቢ ላይ ደግሞ ስትሄጂ ትርምስምስም ሰው አለ። እዛች ጋር ግን የምታምር ነገር ብትከፍቺ ሎኬሽን ላይ ጥሩ ኮፊ ሾፕ ከፍተሽ መስራት ትችያለሽ ማለት ነው። ግን ለቡና ምንም የማይሆኑ ሰፈር የምትላቸው አሉ አዲስ አበባ ውስጥ የምትጠቁመው? አንዴ ምሳሌ አሁን የት ያለ ነው? 22 አሁን ጥሩ ሎኬሽን ነው ለቡና። ግራውንድ ፍሎር ላይ ነው። ቦሌ አሁን ሃይ ሎኬሽን ነው። ጥሩ ቦታ ላይ ነው። ቦሌ ስለሆነ ቦሌ ላይ ሆነሽ ሁለተኛ ፎቅ ከሆነ ለእኔ ሎኬሽን ሀሳቢ ለምን ልትረጀው ማለት ነው። ምሳሌ ኮየፈጫ አንድ የኮሪደር ልማት የተያዘ ቤት እያደራጀው ነው። ቅድም ከዛ ስመጣ ነው ያልኩሽ። አሁን እዛ ጋር ይሰራበት ምናምን ግን ደግሞ ሰው ይጠጣል እኮ ምናምን እያልኩ ሰሞኑን ነው የተከፈተው። ግን ቢዚ ነው። አጠብቂውም ሰውን መኖሪያ መንደር ላይ ኮንዶሚኒየም መሀል የሚከፈቱ ቤቶች አሉ። እነሱ ለኮፊ አይሆንም። ምክንያቱም ሳያጠብቀሽ ሳምንት ጠብቀሽ መሰሪያቸው ስራዎች ናቸው። ብዙ ሰው ቤቱ ይጠጣል። ከገባ በኋላ ከልጆቹ ጋር እንጂ ማድረግ ይፈልጋል ምናምን። ስለዚህ ያን ስታስቢው እንደዚህ አይነት ቦታዎች ላይ ናቸው እንጂ ጥሩ እንቅስቃሴ ያለበት ተቋማት ያሉበት የሰው እንቅስቃሴ በደንብ ያለበት አካባቢ ከሆነ ቢዝነስ ያወጣል። ምሳሌ መርካቶ ስንት ኮፊ ሾፕ አለ? በደንብ ቤስት ሎኬሽን የምንላቸው ነው የምንጠቁማቸው። ሎኬሽን አላማክርም ስላልከኝ ማለት ነው። ምሳሌ አሁን መርካቶ ምን አይነት ሎኬሽን ይመስልሻል አንቺ? ለቡና ለምግብ በጣም አሪፍ ቦታ ይመስልሻል? ኦኬ መርካቶ በጣም የሚገርም ቦታ ነው። አንድ ኮፊ ሾፕ ከፍቻለሁ 2 እና እስከ 4 ሰዓት ምንም ሰው የለም። እስከ 4 ሰዓት ጧት? አዎ እስከ 4 ሰዓት ከአንድ ሰዓት እስከ 4 ሰዓት። ከ4 ሰዓት በኋላስ ይመጣል፣ ይጠጣል፣ ይሸከማል፣ ይሄዳል። የሆነ ሰው ይመጣል፣ ይሸጣል፣ ይጠጣል፣ ይሄዳል። የሆነ ነገር ይቀበላል፣ ያለ ነገር ይጠጣል፣ ይሄዳል። በጣም ነው የሚሸጠው። በቃ
ቢዚም ስለሆኑ ቁጭ በጣም ብለው ብራሱ ማን አይውሉም። ይቀመጣል ቦታ ማን ይዝብሻል ሲጀምርም አይፈልጉም ሁላ ቆም ብለው ጠጥተው ነው የሚሄዱት በጣም ትኩስ ነው የሚፈልገው በጣም መራራ ቡና ነው የሚፈለገው ባይዘው ፒያሳ 4 ኪሎ መርካቶ በጣም መራራ ቡና ይፈልጋል ለምን ነዋሪው የድሮ ነገር ነው መሰለኝ እኔ አላውቅም ብቻ ማለት አሁን እዚህ ጋር እንዳታጣይኝ ከሰው እነዚህ 3 ቦታዎች ላይ በጣም መራራ ቡና ይወደዳል በጣም ትኩስ ነገር ይፈልጋል አሁን ሻይ ቡና ስፕሪስ ምን ይባላል እየቀረ ነው አሁን እሱ ወደ ኮፊ ሾፖች ላይ ስትመጪ እነዚህ አይነት ቦታዎች ላይ ግን ስቲል በእንትን ነው የሚጠጣው ደግሞ ኃይለኛ እኮ ነው ሱሱ ራሱ ያልተጠና መጠጥ ነው እኮ ለዛ ነው ያልተጠና መጠጥ ነው ምክንያቱም እኛ ጋር ብቻ ያለ መጠጥ ነው እንዴ እሱ እውነት የምር ሌላው ዓለም ላይ እኔ አላውቅም እስቲ ስፕሪስ ብለሽ ሰርች አድርጊ የለም ስፕሪስ ስትይው ጁሱን የሆነ ነገር እንጃ አላውቅም እኔ ሰርች አድርጌውም አላውቅም ግን ኖርማሊ ግን እኛ ጋር ብቻ ያለ ነው ሻይ ካፌን አለው ራሱን ይቻላል የሆነ ነቀቀ ነገር አለው ቡና አለው የቡናውና ሻዩ ሲቀላቀል ምን ያመጣል እኔ አላውቅም እና እኔም አልጠጣም አልቀምስም ሁላ ስቲል ወተት ስጠጣ ራሱ ወተት በጣም ከፈላ አልጠጣም ክሬም ሆኖ ወተት አልወድም በኖርማል ግን ይሄ የሚፈላበት መንገድ እንትን ካለ ጠጣለሁ ይሄ ቅቤው የወጣ ምናምን ሽታው የሌለው ወተት አይነት ነገር ከሆነ ማለት ነው ፓስቸራይዝ ወተቶች ላይ ሲፈሉ ትንሽ ጠጣለሁ ስለዚህ መርካቶ ላይ ስትሄጂ ወደ መርካቶ ስንገባ መርካቶ ላይ ስትሄጂ አሁን ሎኬሽኑ የሞተ ነው ቤት ደህና ቤት አታገኝ ምናምን ኢንቴሪየር ብታሳምሪ ምናምን ኮፊ ሾፕ ከከፈትሽ ግን ትሰሪያለሽ የኮፊ ሾፕ ቦታ ለማግኘት ግን በጥፍርሽ መሄድ አለብሽ ሁሉም ቢዚ ስለሆነ ማለት ነው ስለዚህ ቦታው አይደለም ትልቁ እንትን ይሄ ስሙ አይደለም አሁን ካሳንቺስ በፊት ካሳንቺስ ላይ ክፈቱ ኮፊ ሃውስ ክፈቱ ብዬ ነበር እኔ እንደፈረሰ ያሟል እንደሄድሽ ምናምን ነገር አለ ሰው እኔ ልክ ነኝ እኮ ልክ ሆንኩበት የራሴ ምክንያት ስለነበረኝ ማለት ለራሴ ልክ ነኝ አሁን ግን የሚገርም ኮፊ ሃውስ ካሚንግስ ካሳንቺስ ላይ በቃ በጣም ገራሚ ኮፊ ሃውስ ከፍታለሁ ያደራጃለሁ ያው ከፍታለሁ ስልሽ እንደራሴ ነው ማለት ሶ ለምንድን ነው ያው መልማቱ አይቀርማ የዛን ሰዓት ላይ እኔ እንደተናገርኩ ሰው ታግሎ ቦታ ቢይዝ ኖሮ አሁን ላይ ጥሩ ኮፊ ሃውስ መያዝ ይችል ነበር አሁን ለኔ ይዞት ሰውየው እኔ እንዳደራጀው የተፈራረምኩት ስራው ኮፊ ሾፑ በቃ አይን ቦታ ላይ ነው 3ቱ ሳይድ መስታወት ነው ሙሉ መስታወት ነው በቃ የቤቱ ኢንቴሪየር ምናምን በቃ ሌላ ታሪክ ውስጥ ነው እሱን ኮፊ ሾፕ ያው እኔም ጓጉቼለታለሁ ስለዚህ ሎኬሽን ጥሩም የምትይው ጥሩ ይሄ መኖሪያ መንደር ነው ትይውና ጥሩ ምሰሪበት ሊኖር ይችላል አይቲና እንትን ትችላለሽ ብዙ ነገሮች ይወስኑታል ሎኬሽን እንደ ባለሙያም እንደ ከስተመርም የተለያዩ ቦታዎች ሄደህ ቡና ስትጠጣ በቡና ያዘንክበት ያጋጠመህ ያየኸው ያስተዋልከው ነገር ምንድነው ሄድልን የተባልኩበት ቤት አለ ለምን ከስተመሮኝ ቁጭ ይቆ በቃ ብራዘር ካልተመቸ መሄድ ትችላለህ አለኝ አቂራ በዛህባችሁ አላበዛው ምን አላጣም በጣም ባይዘው በጣም ዝም ነው ማለት ታዲያ ምክንያቱ እንዴት መሰለሽ ሄድኩኝና ቤቷ ሎኬሽኗ በጣም ቆንጆ ነች በቃ በጣም ቆንጆ ቦታ ላይ ነችና እስፕሪሶ አልኳት ሴት ናት ባሪስቷ እስፕሪሶ ስላት ቡናው ተጨምቆ በመንቆርቆሪያ ተሞልቷል ለካ እስፕሪሶ አታውቅም ልጅቷ ከዛ ከቀዳችና አፍልታ በእንትን ስትሰጠኝ እንዴ እኔ ያዘዝኩሽ እስፕሪሶ ነው አልኳት አስተናጋጇ ጋር ሹክሹክሹክ ተባባሉና ገባት ከዛ ለካ እዛ ቤት በባለቤቱ ህግ መሰረት ለአንድ ነገር አንድ ቡና አይጨመቅም የባለቤቱ በቃ አሰራር ነው ከዛ ቁጭ አልኩኝ እኔም ያው ባለሙያን ምንድነው ስተኝ ለሄዘሽለ ቁጭ የዛ ሰዓት ደግሞ ሳይክል ነው ያለች ሳይክሌን ወረዳ ላይ ወጥቼ ሳይክሏን ከእንትን ጋር ከፖል ጋር አሰርኳትና ቁጭ የዛሬ 2 ዓመት ምናምን በፊት ነው ከዛ እኔ ስፕሪሷን ካልጠጣሁ እውነት ለመናገር አልወጣም ብዬ ገግሜያለሁ ከዛ መጨረሻ ላይ ማኪያቶ ታዘዘ ኖርማል ማኪያቶ ሲታዘዝ ኖርማል ማኪያቶን ሰራችና ከዛ ጋር እንጠፍጥፋ ሰጣች እንዴ አንደኛ ቡና ከተፈላ በኋላ ድጋሚ መፈላት የለበትም ያው እሱ ግን የጀበና ቡና አብዛኛው በድስት ይፈላል በማንቆርቆሪያ ይፈላል ከዛ ሰው ሲመጣ ጀበና ውስጥ ተጨምሮ ተሙቆ ነው የሚሰጠው እና አብዛኛው ሰው የሚጠጣው እንደዚህ ነው ሶሪ በጣም ለ6 ሰዓት ያክል ችግር የለውም ለ6 ሰዓት እስከ 6 ሰዓት ያክል አዎ እስከ 6 ሰዓት ያክል ድረስ ቡናው ምንም አይሆንም ግን ፍሪጅ ውስጥ ተቀምጦ ቴምፕሬቸሩ በደንብ ከተጠበቀለት እስከ 4 ቀን ምናምን ድረስ መቆየት ይችላል ነገር ግን 4 ቀን የቆየውን ቡና ማሞቅ ሳይሆን በቀዝቃዜው መጠጣት ነው ይሄ ኮልድ ኮፊ ምንለው አለ ላይክ እንደዛ ነው መጠቀም የሚቻለው ማለት ነው እና ያችን ባሪስታ ነገርኳት እስፕሪሶ እኮ እንደዚህ አይደለም የሚሰራው ምናምን እኛ ያገባንም ማለች እዛሽ ብዬ ባለቤቱ መጣ እሺ ባለቤቱ አለ አልኳት አዋለች ከዛ ቡናውን አይልሻለሁ ቡናው በቃ ኦልሞስት ተቃጥሏል
ነዷል በሚባል ደረጃ ማለት ነው። ባይዘው ቡናው በነደደ ቁጥር ኪሎን ያጣል። ያው መቼም የሆነ ነገር ሲቃጠል ከሰል ይሆናል። ከሰል ሲሆን ደግሞ ኪሎ ላይ ስታስቀምጩ ዜሮ ነው የሚሆነው። ያም አልገባንም። ቡናውን ስናሳረው እዛ ጋር የሚያወጣልንም ብቻ ነው የምናየው። ዱቄቱን ነው የምናስበው። ግን ሲቆላ 1 ኪሎ ቡና 500 ግራም ብቻ ሆኖ ሊቀር እንደሚችል አያውቀውም። ብዙ ማለት አያላገናዘበውም። አሁን አያውቅም ስለ እኔ ብቻ አዋቂ እንዳልመስል። ይሄ የምታገናዝቢው አለ አይደል? ላይክ እንደዛ ነገር ውስጥ ያሰብ አይመስለኝም ሰው ማለት ነው። ከዛ ያ ሰውዬ መጣ። ባለቤቱ ነው። ወንድሜ እንዴት ነህ? ሰላም ነው? እኔ ሙሌ ባሬስቶ እባላለሁ እና ከፈለክ ራሱን የዚሁ የነች ነገር ላሳይልህ እችላለሁ። ምክንያቱም ስፕሪቶ ስላት ከማንቆርቆሪያ ላይ ነው የተቀዳው። ስፕሪት መስሏት ነው። ያን ካለማወቅ አንጻር ሊሆን ይችላል ያን ያደረገችው። ከዛ በኋላ ግን ገብቷት ስፕሪቶ ስላት ረጅም ሰዓት ተቀምጬ ማኪያቶ ተሰርቶ የአሚዲየም ማኪያቶ ከተሰራ በኋላ ለእኔ የተሰራልኝ። ቡናችሁ ደግሞ ተመልከተው አሯል። በቃ ኦልሞስት ነዷል። ቢን ሆፐሩ ላይ መፍጫው ላይ ስናየው በጣም ነዷል። እና ይህን ባታደርግ ሎኬሽን በጣም ታምራለች ብራዘር። ከጠጣ ጠጣ፣ ካልጠጣ መሄድ ትችላለህ። የቤቴን አሰራር እኔ እንጂ አንተ አይደለም የምታውቀው። የቤቱ አሰራር ይሄ ነው አለኝ። ኖ አይ የቤትን አሰራር የምታውቀው አንተ ነህ ብሮ አለኝ። አቤት። የማናት ስም ጠራልኝ፣ የሆነ የቡና ካምፓኒ ስም ጠራልኝ እና አውቀዋለሁ ቡናውን። ያው እሷ መታ አብዳ አለኝ። ይሄን ቡና እንዴት ብላ 10 ኪሎ በነፃ ሰጠችኝ አለ። ያንን ቡና ለሰው ስሰጠው ደግሞ ምንድን ያመጣችሁብን ደግሞ ብሎ እምቢ አለኝ። ያረረውን የተቃጠለውን በቃ የተቃጠለውን አለ በቃ የተቃጠለ ነው የምነግርሽ። እግዚአብሔር እሳት ላይ ብታስቀምጪው በቃ ዝም ብሎ እንደ ከሰል የሚነድ ነው ይመስለኝ። ያን የተቃጠለውን ነገር ነው ሰው የሚፈልገው። ስለዚህ አሰራሪን እኔ የማውቀው። ለአንተ ባለሙያ ልትሆን ትችላለህ፣ አላቅም። እኔ አላቅም። ባለሙያ ከሆንክ ግን ቁጭ አድርገው ይሆናል። ከፈለክ ክፈል፣ ከፈለክ አትክፈል አለኝ። እኔማ እከፍላለሁ ብዬ አስከፍዬ ማለት ነው። ስለዚህ እንደዚህ አይነት ቤቶችም አሉ። አንዳንድ ቤቶች ላይ ደግሞ ወተት በቡና ወይም ካፌ ላቴ ስታዘዥ ባሬስቶ አርት ካለመቻሉ አንጻር ሊሆን ይችላል፣ ቡና ከመቆጠብ አንጻር ሊሆን ይችላል። ግን እኔ የማየው ባሬስቶ ካለመቻል አንጻር ብዬ ጀጅ ማድረግ አልፈልግም፣ አላቆማ። ግን ቡና ከመቆጠብ አንጻር ብዬ ግን ባለቤቶችን ጀጅ ማድረግ እፈልጋለሁ። ለምንድን ነው ወተቱ ተፈልቶ መጥቶልኝ ከዛስ ቡናው ግን በቃ ይሄ ውሃ አለ በቃ ጥጣቢ ነገር ሆኖ በማንኪያ ላይ ሳየው እንዲ ምንድን ነው ቡና ነው ስላ ለምንድን ነው ስል ወተት በቡና ታዲያ የወረደ ሊሰጥ ነው ያኛ አስተናጋጅ መልሳቸው ራሱ ድጋሚ መልሳቸው ልክ አይደለም። ዝንጅብል በቀደም 4 ኪሎ እየጠጣሁ ዝንጅብል በጣም የምወደው አሁን ራሱ መኪና ውስጥ አለኝ ተፈልቶ ቁጭ ያለ እና ዝንጅብል አዘዣት። ዝንጅብል በባህሪው ነጭ ነው እንትን ሲባል ያው ሙያው ላይ ስትሆኝ ከባድ ነው ባይዘው እና የምጠብቀው ይሄ በቃ ይሄ ወተት የመሰለ ነጭ ባይሆንም በቃ ኩል የሆነ ዝንጅብል እየጠበኩ ነው። ሲመጣ የሆነ ወርቃማ ነገር ነው የሚመስለው። ለምን ዝንጅብሏ ከላይ ነው የታጠበችው። ዝንጅብል ውስጡ ላይ ጭቃ ከነዛ ነው ለቅለቅ ተደርጎ የተፈጨው ማለት ነው። ከዛ ማማዬ ይሄን ዝንጅብል አልጠጣም፣ ምክንያቱም አፈር ሲቀላቀልበት ነው እንደዚህ የሚሆነው። ዝንጅብል እየተቀነጠሰ ተዘብዝፎ ውልቅ ተደርጎ ሲታጠብ ነጭ ይሆናል ውስጡ። ያ ነው መፈጨት ያለበት። ይሄ ዝንጅብል ማለት ይሄ ነው አልኳት እና ቀይሪልኝ ወይ ደግሞ ቡና ነገር አምጪልኝ ምናምን ስላት አይቀየርም አለች። ለምንድን ነው የማይቀየር? ደረሰኝ ኦርደር አውጥቻለሁ አለች። ቮይድ አስደርጊው አልኳት። አይ ቮይድ አያደርጉልኝም። ለምን? አይ ኦርደር ቮይድ ስለማይደረግ እኔ ነኝ የምከፍለው። እሺ ቡና አምጪልኝ ወይም ደግሞ ቡናውን ተይውና ውሃ አምጪልኝ። እንዲህ ነው ያልኳት። ውሃውን አምጥቼ ጠጣሁ። ልጅቷ እንዲህ ስትል ትገለምጠኛለች። ሰርቪስ ኳሊቲ በነገራችን ላይ ዜሮ፣ በጣም ከባድ ነው ሰርቪስ ኳሊቲ። እኔ አሁን ትናንትና ቪዲዮ ሰርቼ ይሄ 12 ክፍል ተማሪዎች 90% ነው ምናምን አላለፉም። አይ ቲንክ መረጃ እኔ እንደዚህ ነገር ብዙ አልሰማም፣ እንደዛ መሰለኝ። ያንን ሰምቼ የዩኒቨርሲቲ ተማሪዎች ውጤት ያልመጣላችሁ ምናምን እንደዚህ አይነት ሰርቪሶች ላይ ብትሳተፉ ባሪስታ ብትሆኑ አንድ እንደዚህ ታገኛላችሁ ብዬ ሪከመንድ ላደርግ ፈለግኩና ይችን አጋጣሚ ተጠቅመህ ደግሞ የወደቀውን ታበረታታ ነው እንደ ምን አይሉኛል ብዬ ቪዲዮውን ድራፍት ላይ ያስቀመጥኩ ብዬ እና ሰርቪስ ኳሊቲያችን በጣም ይቀረናል። ሰው ቡና ስላቀረበ ብቻ አስተናጋጅ ይመስላል። ግሩሚንግ ዜሮ፣ ዲሲፕሊን ዜሮ። እኔ ቲፕ አልሰጥም። ሰው ባሪስታ አስተናግዶኝ ማለት አስተናጋጅ አስተናግዶኝ ቲፕ አልሰጥም። ቲፕ የማልሰጠው ለምንድን ነው? በትክክል ካላስተናገደ ነው። በትክክል ካስተናገደ ግን ሀብታም አይደለሁም ድሃ ነኝ፣ ግን ካለኝ ብር ላይ ግን በደንብ ሰጥቼ እሄዳለሁ። ለምን? ስላስተናገደኝ፣ ትክክል ስለሰራ ያ ሰው ለማግኘት ቲፕ ለማግኘት በደንብ ስለሰራ። ምክንያቱም በ2000 ብር ደሞዝ እኮ የሚሰራው ቲፕ ለማግኘት ነው። ቲፕ ታገኛለህ ተብሎ ነው። ቲፕ እንዲያገኝ ደግሞ መስራት አለበት። ሰርቶ ካገኘ ቲፕ እሰጣለሁ እንጂ ዝም ብሎ
እንዴ ስታመጪው ንጹህ ልብስ አዲስ ልብስ ለብሰሽ ወይ ነጭ ልብስ ለብሰሽ እንደው ተይው ይሄን ልብስ ለብሰሽ ምናምን እኮ ሶሰሩ ሙሉ ቡና እየነቀነቀች ታመጣውና ቡና ሶሰሩ ላይ ማስቀመጫው ላይ ቡና ይሆናል። አንቺ እንዲህ ስትጠጪ ቡና እየተንጠባጠበ ልብስሽን ያበላሽዋል። ወይ ደግሞ ጎንበስ ብለሽ መጠጣት መቻል አለብሽ። ይሄ ሁሉ አለ። ሰርቪስ ኳሊቲ ላይ በጣም ዛሬ ራሱ እንዳጋጠመኝ ልንገር። ወደ ስቱዲዮ እየመጣሁ ዝናብ ጣል አጋጣሚ። ከዛ ለ4 ዓመት ከዛ በላይ ደንበኛ የሆንኩበት ቤት ነው እና ሄድኩኝ ገባሁኝ ጁስ አዘዝኩኝና የኦልሞስት 1-5 ዓመት ይሆነኛል ስኳር ካቆምኩኝ እና ለጁስ ደግሞ አሪፍ ነው ያለ ስኳር ስታዝ ፍሬሽ ነው የሚመጣል ከፍሪጅ ወጥቶ አይሰጥህም። ከዛ ሚክሱ ኦልሬዲ ስኳር ስላለው የለም በተናጠል ዘዥ ተባልኩ። መባል የለብኝም እሺ ብዬ በተናጠል አዘዝኩኝ። ከዛ በተናጠል ማለት 2 ነገር ሚክስ ሆኖ ግን ያለ ስኳር ማለት ነው። ከዛ በሶስተኛው ድጋሚ መጣ ዌይተሩ አይ እንደሱ አናረግም አንድ ብቻ ያለ ስኳር ነው የሚመጣልሽ እንጂ 2 ነገር አናረግም አለ። ከዛ ምክንያቱም ምንድነው ስለው 2 ነገር አንፈጭም አለ። ሰው እነሱ በጣም ትልቅ ቤት ነው ዌይተሩ አይጨነቅም ምክንያቱም ሰርቪስ ቻርጅ አለው። ገባ ሰው የኔ ሰጠውት አልሰጠውት ኬር አያደርግም። ግን ቤት ውስጥ የሆነ ልጅ አለ ማኪያቶ እየጠጣ እና እኔ ነበርኩ። ትልቅ ቤት ነው ሌላ ሰው ግን የለም። ሰው የሌለበት ምክንያት ይሄ ነው ማለት ሰው የሌለበት ምክንያት ሰርቪስ ነው። ከዛ ሳስተውል ባለቤቶቹም የለም ዌይተር የሆነ ካሸር ማናጀር ገዥ አሁን እኮ እነሱ እኮ ታውቂያለሽ በቃ ስራ አለኝ ብለው ሄደዋል። እነሱ ኮፊ ሾፕ ማኔጅመንት ይፈልጋል ብለናል አይደል? አሁን ሰው ከስተመር ለማምጣት በጣም ብዙ ጥረት በሚደረግበት ጊዜ እንዳይደክማቸው ነው 2 ጁስ ቢፈጩ ማለት እሺ እንዳይተርፍ ምናምን እኮ በቃ ለኔ መጥነው ትንሽ ያድርገው 2 ነገር መስራት ይችላሉ። ትሬኒንግ ግን በጣም የሚገርም ማለት እሺ በቃ ተውት አንዱን አምጡልኝ ወይ ሌላ ነገር አምጡልኝ ማለት ይችላልው። በጣም ነው ያዘንኩት። በቃ ይቀራልኩኝ ዝናቡን ማባራት ይወጣ እና እሱ ነገር በጣም ትልቅ ተታለ በጣም አንዱ የሰርቪስ ኳሊቲ ችግር ነው። ሆስፒታሊቲ ኢንዱስትሪ በአጠቃላይ ሰርቪስ ይፈልጋል። ዶክተር ስትሄጂ ምሳሌ ዶክተሮች ባለፈው የሆነ እንትን ሲያነሱ ነበር ደሞዝ ጭማሪ ምናምን አንድ ቀዶ ጥገና የጭንቅላት ቀዶ ጥገና የሚሰራ ዶክተር ኮፊ ሾፕ በቤተሰብ ምናምን እንደው ትንሽ እንትን ብሎ የሆነ ጊዜ ላይ እያወራን 12,000 ነው ደሞዙ። የቀጠረው ባሪስታ እኮ 15,000 ብር ነው የሚከፍለው ከራሱ ደሞዝ። ሉክ በጣም እንግዲህ በጣም ትልቅ ዶክተር ነው። ከዛ በላይ ነው የሚከፈላቸው። ግን ዶክተሮች ላይ ስትሄጂ ያለው አገልግሎት የሆነ ቢያንስ ፖላይት ነው ምናምን በቃ የሆነ ፔሸንት ነሽ የሆነ ነገር በቃ ምናምን ትሪት አድርገውሽ ነው እንዲህ። እዛ ጋር ስትሄጂ ግን እኮ በጣም በቃ ከምን ቅድም ብዬሻለሁ በቃ ከግሩሚንግ ጀምሮ ከሰርቪስ ኳሊቲ ጀምሮ አሁን ይሄን ፍሩት አንደኛ ከስንፍና ሊሆን ይችላል። ሁለተኛ ግን የባለቤትም ችግር ነው። ይሄ ፉድ ኤንድ ቢቨሬጅ ኮንትሮል የሚባለው አለ ኤፍቢ የሚሰሩ የእነሱም ችግር ነው። ለምንድነው ጁስ ሲሰራ ምሳሌ ማንጎ ሲባል ማንጎ ያዋጣንም ይሉሻል። አቮካዶ ሲሰራ አቮካዶ 2 ፍሬ ነው ያለን ለሚክስ ነው የምናወጣበት እንጂ ሙሉ አቮካዶ አንሸጥም ይሉሻል ስትሄጂ ማለት ነው። ምሳሌ እኮ የብርጭቆሽን ሚሊሊትር ማወቅ እኮ ነው ምን አገባው። ከስተመር እኮ ሊገዛ ነው ሄደው በቃ እነሱ ሻጭ ናቸው። ስለዚህ መሸጥ ነው ያለባቸው። ቡና ስትይጂ የሆነ ቡና እንዴ በጣም በቃ ማለት ሰርቪሳችን ላይ አሁን እኔ ብዙ አመት ደንበኛ ነኝ ብያለሁ። ድጋሚ ግን አልሄድም ወደዛ። እንዴት ትሄጃለሽ? እኔም ባይዘው አንድ ቤት የተጠቀምኩባት ቤት አልሄድም። ስለዚህ የሰርቪስ ኳሊቲ ችግር ነው አንድም ቤት ነው የሚገለው። ብዙ ቤቶች እየተዘጉ ያሉት አንድም በዚህ ነው። አንዳንድ ሰው ደግሞ ባለቤትም ሆኖ ሰራተኛ ቀጥሮ ስላሰራ ብቻ የሆነ ነገር የሚሰማው አለ ሰራተኛ ላይ። እኔ በቅርቡ 50 ምናምን ሺህ ብር አጥቻለሁ በዚህ 4 ቀን ውስጥ ነው ምናምን። ለምን አጣሁት መሰለሽ? ኮፊ ሾፕ ኦልሞስት ቤቱ ተሰርቶ አልቆ ምናምን ሰራተኛ ቅጥር ላይ ነው ደወለችልኝ። ሰራተኞችን ስታስፈርምልኝ አለች አግሪመንት በትክክል እንዲሰሩ እንዲያስተናግዱ ከስተመሮች ላይ እንዲሰሩ ትሬኒንግ ሰጥቷቸው መውጣት እንደማይችሉ ከዛ ቤት ሰዓታቸውን እንዲያከብሩ ይሄን የሚያደርግ ከሆነ እርምጃ እንደሚወሰድባቸው ምናምን አድርገህ ጽፈህ አስፈርማቸዋለች። ለምን ታደርጊያለሽ? ለኛ ሰራተኛ እንኳን እንደዚህ ብለሽው ገላምጠሽው የሚሄዱ ነው አለ አሁን ላይ እና ይሄን ካረክሽማ አይቻልም ምናምን ስላት የኛ ነገር ሰራተኛ ማቀው እኔ ነኝ አለች። እንዴ አረ እንደዛ አትበይ ምናምን በቃ በጣም ረጅም ሰዓት ተከራከርን። አይ እንደዛ ከሆነ ራስሽ እዛው እኔ 50 ሺህ ብር ነው የሚቀርብኝ ሰራተኛው ደግሞ እንትን ብሏል ምናምን። ስለዚህ የቀሪ ክፍያዬ ማለት ነው እሱ ይቅርብኝ እዛው ቅጣሪ ያልኳት ይሻለች። ያው ለሷ ጥሩ ነገር ነው። ያ 50 ሺህ ብር ነው በጣም ብዙ ብር ነው ለሷ፣ ለኔም ብዙ ብር ነው ኖርማል። ግን ስራውም ቀረብኝ ብሩም ቀረብኝ። ለምን ነገ ጠዋት ላይ ያ ቤት ስሜን ነው የሚያጠፋው። ስለዚህ በዚህ ባጭሩ ቢቀር ይሻላል ማለት ነው። ብሩ ቢቀር ይሻላል። ለገንዘብ ብዬ ብሮጥ ግን እኔ አስጨነቀኝ ምናምን ብዬ 1 ወር
ያለሁት ምናምን ያሉትን ሰራተኞች አንድ ወር ቆይቼ ከዛ በኋላ ከፈለጉ ይቅሩ ከፈለጉ ይስሩ ማለት ትችያለሽ እኮ ህሊናሽን ሸጠሽ። ግን ያን አልፈልግም። እና አንዳንዱም ሰው ከባለቤትም ጋር ቆንጠጥ መደረግ ያለበት ሰው አለ። አንዳንዱም ደግሞ 90% ግን የባለቤት ችግር ይመስለኛል፣ የሰራተኛ ችግር። ሰራተኛው በራሱ ሰርቪስ ላይ አልተሰራም። ነገሮችን ቅልል አድርገን ነው የምናየው። ሰርቪስ ሲባል ምንም በቃ የሆነ ነገር ነው የምናስበው። ገብቶሻል? ያ በደንብ መስተካከል መቻል አለበት። በጣም ትክክል ነው። ተስፋ አደርጋለሁ በአለቆችም ላይ ክፍተት ይኖራል፣ ሰራተኛም ላይ ክፍተት ይኖራል። የሆነ መሀል ላይ መምጣት ያስፈልጋል በጣም በጣም። ከዛ ደግሞ ሰራተኞች ደግሞ ነገ መልሰን አለቃ ልንሆን እንችላለን ብለው ማሰብ አለባቸው። እነዛ ምናልባት ጊዜ ብሎ ነገሮች ተሟልቶ አጠራቅመው ከቤተሰብ ጠይቀው ምን ብለው ከፈቱ እንጂ ደልቷቸውም አይደለም። እና እሱን ነገር አንዳንድ ጊዜ ባረግነው ነገር በሰፈርነው ቁና እንሰፈራለን ይባላል አይደለ? ስለዚህ ዛሬ ባሪስታ ብትሆን ነገ የሆቴሉ ባለቤት ልትሆን ስለምችል ዛሬ እንደ ባለቤት ሆኖ መስራት የተሻለ ነው። እንደምትመለከቱት አብዛኛው ተመልካች ሰብስክራይብ ሳያደርግ ነው የሚያየው። ለእናንተ እኮ እጅግ በጣም ቀላል ነው። ለእኔ ግን ጥሩ ስራዎችን እንድሰራ የሚያግዘኝ የሚያበረታታኝ ነገር ነው እና ቡናችሁን እየጠጣችሁ በቀላሉ ሰብስክራይብ እንድታደርጉ በአክብሮት እጠይቃችኋለሁ። አብራችሁን ቆዩ። ይህንን ጥያቄ የሚመልስልኝ ሰው አልነበረም እና ባለሙያ ስላገኘሁኝ አንተ ልጠይቅህ። ይሄ ቡና ኤክስፖርት የሚያደርጉት ስታንዳርድ ኮፊ ቤቶች አሉ አይደለ? በደንብ የነሱ ኤስፕሬሶ አሜሪካኖም ሆኖ ወፍራም ነው ቡናቸው በጣም። የዛን ቀን አጋጣሚ ሳላድ ነበር ምሳዬን የበላሁት እና ሄጄ እሱን ጠጣሁኝ። ከዛ ከወጣሁኝ በኋላ እጄ ሼክ ማድረግ ጀመረ፣ መንቀጥቀጥ ጀመርኩኝ። ከዛ ቁጭ ብዬ አደርኩኝ እና አጋጣሚ ሊሆን ይችላል እንቅልፍ ያጣሁት ምናምን ብዬ በሌላ ቀን ሄድኩኝ። የዛን ቀን ግን ቅድም እንዳልኩ ጉዝጓዝ እንዳልኩ ደህና ምግብ በልቼ ሄጄ ጠጣሁኝ። ግን ድጋሚ አነጋሁኝ እና ሃይ ካፌ ነው አይደለ? ስለዚህ ምሳሌ እኔ የሆነ ቢስኪስቲ ቅድም ያልኩሽን ፍሬንች ፕሬስ ምናምን እነሱም ቡና ይዛቸው 24 ሰዓት አተኝም ማለት ስፕሪሶ ከፍተኛ እንትን አለው እንዳልኩሽ። አንድ ስፕሪሶ ከ25 እስከ 30 ሚሊ ሊትር ነው የሚለካው ሲንግል ስፕሪሶ። እስከ 100 ሚሊግራም ድረስ ካፌን ውስጡ ላይ ያለው አንድ ሰው ካልተሳሳትኩ እዚህ ጋር ግን ወደ 200 ምናምን ሚሊግራም ካፌን ነው ሊያስፈልገው የሚችለው። አንቺ ደግሞ ለዛ ካፌን በጣም ቅርብ ነሽ ማለት ነው። ስለዚህ ያ ካፌን ያ ስፕሪሶ የተሰራረሽ ስፕሪሶ በራሱ አንደኛ ትክክለኛ ፍሌቨር ያለው ቡና ከአንድ ብሌንድ ያልተደረገ ወይም ደግሞ ብሌንድ ቢደረግም በባለሙያዎች ካፕ ተደርጎ በደንብ ቡናው ሮስት የተደረገበት ባሪስታው የሰራበት መንገድ ሃይ ፕሬሸር ውሃ ማሽኑ የሚጠቀምበት ወይም ደግሞ አዲስ ማሽን ሲሆን ጥቁር ነው ይመራል። ያ ሲሆን ካፌኑ በጣም ከፍ ይላል። ግን ምንድነው አብዛኞቹ ካፌዎች ላይ ስትሄጂ አሁን ይሄ 300,000 200,000 ምናምን የሚሸጡ ማሽኖች አሉ። እነሱ ማሽኖች ፓምፓቸው ሎካል ፓምፕ የሚባል ነው ወይም ደግሞ ያው ሳይንስ ይሆንብሻል 9 ባር የሚባል። አሁን እኛ የትክክለኛ ኤስፕሬሶ ማሽን የሚመታው የመምታት ኃይሉ የግፊት ኃይሉ 9 ባር ነው። ወይም ደግሞ ተመልካቾችን በደንብ እንዲገባቸው ምሳሌ ታንከር 3ኛ ፎቅ ወይ 4ኛ ፎቅ እንሰቅላለናል። ከመሬት ትንሽ ዩዋን ፓምፕ አድርገናት ውሃውን ወደ ላይ ትወስድልናለች። የእሷ ጉልበት 3 ባር ነው። 3 ባር ነው ወደ ላይ የምትመታው ጉልበቷ ማለት ነው። የማሽኑ ግን ውሃው ከዛው ስር ላይ አንስቶ ቡና ወደዚህ ለመጭመቅ 9 ባር ነው የሚመታው። የጠጣሽው ቡና ሃይ ካፌን ያለው ጥሩ ኳሊቲ ያለው ቡና ነው ማለት ነው። ግን አሁን ኖርማል ስፕሪሶስ ከሄደሽ ጠጪ የሆነ ቤት ካፍቴሪያ ብለሽ ሄደሽ ጠጪ ምንም። አሁን ሌላ ጊዜ እኮ አሁን ቤት የሚፈላውን ቡና ልተኛ ስል ጠጥቼ መንቃትም ልተኛም ብል የምተኛ ሰው ነኝ። ያን ያህል ቡና ይከብደኛል ብዬ አላስብም። የእነዚህ አይነት ቤቶች ግን ቡና ከጠጣሁኝ አውቃለሁ እንደማነጋ። እሺ ምሳሌ አንድ ነገር ልንገርሽ። በእኛ ሀገር አብዛኞቹ ማሽኖች አሁን እዚህ ጋር ምናልባት የቡና ባለሙያ ካዳመጡ ይሄን በ8 ግራም በ10 ግራም ሊሰራ ይችላል እንዳይል ነው ይሄን ምልሽ። እኛ ሀገር ያሉ አብዛኞቹ ማሽኖች 17 ግራም ቡና ይወስዳሉ። 17 ግራም ቡና ምናልባት አሁን ላይ ባለው የቡና ውድነት እናቶች ለአንድ ጊዜ የሚጠቀሙት ለአንድ ሴሪሞኒ የሚጠቀሙት ቡና ሊሆን ይችላል። የ17 ግራም ቡና በ25 ሚሊ ሊትር ውሃ ነው የመጣልሽ። ምን ያክል የቤቱ ቡናና የዚህኛው ልዩነት እንዳለው ነው። ቤት እርግጠኛ ሆኜ 100 ግራም ቡና ባንዴ ይቆላል። 100 ግራም ቡና ማለት እኮ 1 ኪሎ ቡና 10 ጊዜ ብቻ ነው የምትጠቀሚው ማለት ነው።